እንዴት ነው በጾም ጊዜ አሳ የሚበሉት ብለው ሲጠይቁ ነበርና ቤተክርስቲያንስ ስለዚህ ነገር ምን ትላለች? የአሳማ ስጋ ይበላል፣ ክርስቲያን እንዴት የአሳማ ስጋ ይበላል የሚል ጥያቄ አለውና ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ በሏቸው፣ ከምድር እንስሶች ሁሉ የምትበሏቸው እነዚህ ናቸው። የተሰነጠቀ ሰኮና ያላቸውና የሚያመሰኳውንም እንስሳ ሁሉ ብሉ። የተሰነጠቀ እግር ያላቸው የሚያመሰኩ እንስሳዎችን ሁሉ ብሉ። የተሰነጠቀ ሰኮና ያለውንና የሚያመሰኳውን እንስሳ ሁሉ ብሉ ካለ በኋላ ነገር ግን ከሚያመሰኩት ሰኮናቸው ስንጥቅ ከሆነው ከእነዚህም አትብሉ። እነዚህም ግመል ያመሰኳል፣ ነገር ግን ሰኮናው ስለተሰነጠቀ በእናንተ ዘንድ እርኩስ ነው አላቸው። ያመሰኳል፣ ነገር ግን ሰኮናው ዱዳ ነው ወይንም የተሰነጠቀ አይደለም። እንደዚህ ስለሆነ ስላመሰኳ ብቻ በራሱ አትብሉ ተብሏል። ግመል፣ አሳማ ወዘተ እነዚህ ነገሮች እናነሳ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ቤተ ሚካኤል ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች ባላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም ክርስቶስ ይብዛላችሁ። ሁላችሁም የክርስቶስ ቤተሰቦች ዲያቆን ኤርሚያስ እባላለሁ። በምዕራብ አርሲ ሀገረ ስብከት ሻሸመኔ ወረዳ ማለት ነው የኩየራ የሚባል ቦታ አለ። ደብረ ኃይል ቅዱስ ገብርኤል እና ደብረ መድኃኒት መስቀለ ክርስቶስ ቤተክርስቲያን ሰባኪ ወንጌል። መምህር እንግዲህ በቤተ ክርስቲያናችን ብዙ የሚከለከሉ ነገሮች አሉ። በጾም ጊዜ የሚከለከሉ ነገሮች አሉ፣ የሚበሉ ነገሮች አሉ፣ የማይበሉ ነገሮች አሉ። ሲጠይቁ የነበሩት ተመልካቾቻችን እንዴት ነው በጾም ጊዜ አሳ የሚበሉት ብለው ሲጠይቁ ነበርና ቤተ ክርስቲያንስ ስለዚህ ነገር ምን ትላለች? መልካም እንግዲህ የጾም ወቅት መጀመሪያ ጾም ያስፈለገበት መሰረታዊ ራስ ሆነ ምክንያት አለ። ቤተክርስቲያናችን ጾምን አውጃ ተከታዮች ክርስቲያኖች እንዲጾሙ የምታደርግበት የስጋን ፍላጎት ለነፍስ ለማስገዛት ነው። ብዙ ጊዜ ዓለም ላይ ስንኖር ዓለም የምትነግረን ነገር አንድ ነገር ቢሆን የነፍሳችን ፍላጎት ለስጋ እንዲገዛ ነው። ጾም ደግሞ አበይት ጉዳዩ የስጋን ፍላጎት ለነፍስ ማስገዛት፣ እግዚአብሔርን ለመምሰል ለምናደርገው ክርስቲያናዊ ጉዞ ይሄ ነገር ይጠቅማል ማለት ነው። ስለዚህ ቤተክርስቲያን ሁሌም ክርስቲያኖች በጾም ተወስነው ቢኖሩ በጎ ነገር ነው ብላ የምታስተምረው። ጾም ስንጾም ደግሞ በጾም ወቅት የሚከለከሉ ምግቦች አሉ እንደምናውቀው ማለት ነው ሁላችንም። እነዚህ ነገሮች ንጥረ ሰጪ ነገሮች፣ ብርታት፣ ኃይል ለስጋ የሚሰጡ ነገሮችን ትከለክላለች። በነገራችን ላይ ቅቤ ኃጢአትነት ኖሮበት አይደለም እንደሚታወቀው፣ ስጋም ኃጢአትነት ኖሮበት አይደለም። እንደ ምግብ ሌላ ጊዜ ስንበላ ወደነው እንደውም እንዴት ይጣፍጣል እያለን የምንበላው ነገር ነው እንጂ ኃጢአትነት የለውም። ግን ለስጋ ብርታት ጉልበት ይሰጣል። ስጋ ደግሞ ሲጠግብ ኃጢአት ይሰራል፣ ሲመቸው ወደ በደል ያዘነብላልና ጾም ደግሞ ዓላማው ከዚህ ነገር መታቀም መከልከል ስለሆነ ከስጋ ፍላጎት ማለት ነው። ስለዚህ ቤተክርስቲያን ጾምን ታውጃለች። እንግዲህ እነዚህ ነገሮች እንዳሉ ሆኖ በአበይትነት የሚከለከሉት እኛ የምናምንባቸው ነገሮች እንደሆነ የአሳ ጉዳይ ግን ብዙ ያጠያይቃል፣ ያከራክራል። ብዙ ጊዜ ብዙ ምዕመናን ያነሳሉ፣ ብዙ ሊቃውንት መልሳሉ። ነገራችን ላይ በእኛ በደካሞች አይደለም ብዙዎች ተመልሷል። በተለይ በዚህ ስለ ጾም በተደነገው በፍትሐ መንፈስ በፍትሐ ነገሥት መጽሐፍ ላይ ምንድነው የሚለው? የተበልዑ ስጋ ዘእንበለ ዓሣ። ይሄንን ሁለት ትርጉሞች ሰጥቶ ማየት ይቻላል። አንደኛ ቤተክርስቲያን የምትቀበለው ከስጋ በቀር ከአሳ በቀር የሚል አለ፣ ከአሳም ጭምር ደግሞ የሚል አለ። ስጋን አትብሉ አሳንም ጭምር ከአሳ በቀር ከአሳም ጭምር የሚለውን ነው ቤተክርስቲያን
ጌታ ክርስቶስ በጸሎተ ሐሙስ ቀን ለደቀ መዛሙርቱ ይህንን አሳ ባርኮ ሰጣቸው፣ በሉ የሚል ነገር አለ። ይህንን ነገርም ወስደው እንደ ደቀ መዛሙርቱ በጸሎተ ሐሙስ ጌታ ጋር ሆነው በልቶ የለም ወይ ለምንድን ነው በእኛ የሚከለከለው የሚልም ለአሳ ያነሳ። ደካማ ሰው እንግዲህ ምክንያት ፈልጎ ኃጢአት ለመስራት ማለት ነው። የሆነ ስጋን ለማስደሰት ምክንያት መፈለግ፣ ነፍስን ለማስደሰት ደግሞ እንደ ምክንያትነት ለሚቀርቡ ነገሮች ራሱ ልብን አለመክፈት ነው ያለውና በእርግጥ ጌታ እያለ ደቀ መዛሙርቱ እኮ እንደማይጾሙ ጌታ ራሱ ተናግሯል። ጸሐፍት ፈሪሳውያን ቀርቦ ከጠየቁት ጥያቄዎች አንዱ ደቀ መዛሙርቱ ለምንድን ነው የማይጾሙት ነው። እንግዲህ የሚዜዎች ሙሽራ አብሮ እያለ አይጾሙም የሚል መልስ መልሰውላቸዋልና በዚያን ጊዜ አይደለም ጾም የተጀመረው። ቅዱሳን ደቀ መዛሙርት መንፈስ ቅዱስን ከተቀበሉ በኋላ ከበዓለ ሃምሳ በኋላ ወደ ወንጌል አገልግሎት ከመውጣታቸው በፊት በጾምና ጸሎት ተወስነው ነው መጀመሪያ ያቆዩት። ከዚያ በኋላ ጾምን ጾመዋል። በአዲስ ኪዳን ሕይወት ውስጥ ደግሞ ክርስቲያኖች ሕይወት ውስጥ ቤተክርስቲያን ቀኖና ስርዓት ሰርታ በኢትዮጵያ ኦርቶዶክሳዊት ቤተክርስቲያንም 7 የአዋጅ አጽዋማትን አስቀምጣ ይጾማል ከዚያ በኋላ። ስለዚህ ከዚያ በፊት ስላለ ጉዳይ ሳይሆን ከዚያ ወዲህ ስላለ ጉዳይ ብናይ አንደኛ መልካም ነውና ሌላው ደግሞ ለምሳሌ የአሳ ስጋ እኮ ከበግ ስጋ ከፍየል ስጋ ተመራጭ የሚሆን አለ አይደለ? ለሰውነት ለጤና ለተለያየ ነገሮች ጠቃሚ ነው ተብሎ እንደዚያ እውነታ ነገር አለ። እንግዲህ ከፍየልም ከበግም ስጋ የተሻለ ከሆነ ለስጋ የሚመች ከሆነ የሚመቸውን ነገር እንዴት እንበላለን የምንለው ያነሰውን ነገር ትተን የከፍ ያለውን ነገር የጾም መሰረቱን መርሳት የለብንም ለማለት ነው። መሰረቱ ስጋን ለማድከም እስከሆነ ድረስ ስጋን የፍየልና የበግ የላም ስጋ ተከልክሎ የበሬ ስጋ ተከልክሎ የአሳ የሚበላበት መሰረታዊ ምክንያት የለም። ለጾም አድሉ በተባለው መሰረት ለጾም አድልተን የትኛውም ነገር በነገራችን ላይ የሆነ ጊዜ አቡነ ሽኖዳ ኢትዮጵያ መጡ ይባላልና ኢትዮጵያ መጡ የቀረበላቸው ምግብ ጊዜው ጾም ነበርና በቃ የዚህ በፍስክ ጊዜ የሚበላውን የበለጠ በቃ የተመቻቸ ምግብ ሲቀርብላቸው ወቅቱ ጾም እኮ ነው አሉ ይባላል። እንዴ አይ እኮ የጾም ምግብ ነው ቢሉ እንዴ ስጋና ሌላ ነገሮች እኮ ከእንስሳት ተዋጽኦ የሚገኙ ነገሮች በራሱ ኃጢአት አይደለም፣ በደል አይደለም። ሌላውን ነገር እንደዚህ ያሳምረን የምንበላው ከሆነ ያንንስ ብንበላው ምን ችግር አለው አሉ ይባላልና ሲጀመርም ሌላውን ነገርም ቢሆን አሳም ባይሆን በጾም ጊዜ መታቀብ ያስፈልጋል። ሌላ ምግብ ስጋን የሚተካ ነገር እያለን የምንበላ ከሆነ ሌላን ነገር ይተካል ብለን ለሰውነታችን ኃይል የሚሰጡ ነገሮች የምንበላ ከሆነ ስጋ ከመብላት አይተናነስም። ለምሳሌ አድማ አይደለም እና ጾምን መሰረታዊ ሐሳቡን ካወቅን የአሳ ጉዳይ አጭቃጭቅ ምንም ነገር ለማለት እንደዚህ ነው። አመሰግናለሁ መምህር በእውነት። ስለዚህ በጥቅሉ የአሳ በጾም ወቅት አይበላም፣ ይከለከላል ማለት ከጾም ወቅት ተቀምጧል። በትክክል በፍትሐ ነገሥት ላይ ተቀምጧል። አመሰግናለሁ መምህር። እንግዲህ ተመልካቾቻችን ብዙ ጥያቄያችሁ መልስ እያገኛችሁ እንደሆነ ባለሙሉ ተስፋ ነኝ። ሁለተኛ ጥያቄ ላይ አልፋለሁ መምህር። ሁለተኛ ጥያቄ ምን ይላል? የአሳማ ስጋ ይበላል፣ ክርስቲያን እንዴት የአሳማ ስጋ ይበላል የሚል ጥያቄ አለውና እስኪ ስለዚህ ነገር የቤተክርስቲያን ልጆች ሆኖ እኔ በህይወቴ እንግዲህ እውነቴን ነው የምሉት መምህር፣ ቤተክርስቲያን ውስጥ በነበርኩባቸው ታይም ከቤተሰቦቼ ጋር በነበርኩበት ታይም አንድ ቀን አሳማ ስጋ ሲበላ አይቻላልምና እንዴት ነው ስለዚህ ነገር? እስኪ አንድ ጥያቄ ልጠይቅህ። ለምሳሌ እንበልና አንተ የፈረስ ስጋ ብላ ብትባል እንደው ለመብላት ምን ችግር አለው ብለህ ብታምን ያልተከለከለም ቢባል በሃይማኖት ደረጃ ይፈቀዳል ቢባል ችግር የለም ቢባል ግን አንተ ትበላለህ? አትበላም? የታወቀ አሁን እንደው ፈረስ ታርዶ እያየክ አትበላም። ግን እኮ አልተከለከለም ተብልሃል። በቃ በአዋጅ ደረጃ ቅዱስ ሲኖዶስ አውጥቶ ይሄንን ነገር አልተከለከለም መብላት ይቻላል። አንተ ግን አኗኗርክ በራሱ ህሊና አይፈቅድም። ይሄ በመጽሐፍ ቅዱስ ደግሞ ቅዱስ ጳውሎስም አስቀምጦታል። እና ሁለት ነገሮች እንመልከት እስኪ። ይሄ
ይሄንን ብሉ ይሄንን አትብሉ ተብሎ የተከለከለበት የመጽሐፍ ቅዱስን ክፍል መጀመሪያ እና ኦሪት ዘሌዋውያን ምዕራፍ 11 ላይ መበላት ስላለባቸውና መበላት ስለሌለባቸው ነገሮች በመጽሐፍ ቅዱስ ተቀምጧል። በኦሪት ሕግ ነው ይሄ። ምንድነው የሚለው? ኦሪት ዘሌዋውያን ምዕራፍ 11 ከቁጥር 1 ጀምሮ እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ በሏቸው፣ ከምድር እንስሶች ሁሉ የምትበሏቸው እነዚህ ናቸው። የተሰነጠቀ ሰኮና ያላቸውና የሚያመሰኳውንም እንስሳ ሁሉ ብሉ። የተሰነጠቀ እግር ያላቸው የሚያመሰኩ እንስሳዎችን ሁሉ ብሉ። የተሰነጠቀ ሰኮና ያለውንና የሚያመሰኳውን እንስሳ ሁሉ ብሉ ካለ በኋላ ነገር ግን ከሚያመሰኩት ሰኮናቸው ስንጥቅ ከሆነው ከእነዚህም አትብሉ። እነዚህም ግመል ያመሰኳል፣ ነገር ግን ሰኮናው ስለተሰነጠቀ በእናንተ ዘንድ ርኩስ ነው አላቸው። ያመሰኳል፣ ነገር ግን ሰኮናው ዱዳ ነው ወይንም የተሰነጠቀ አይደለም። እንደዚህ ስለሆነ ስላመሰኳ ብቻ በራሱ አትብሉ ተብሏል። ግመል፣ አሳማ ወዘተ እነዚህ ነገሮች ብናነሳ ማለት ነው። ይህንን ነገር በአዲስ ኪዳን እይታ እንዴት ነው የምናያቸው? በነገራችን ላይ ቅዱስ ጳውሎስ ለሮሜ ቤተክርስቲያን የጻፈው መልእክቱ መልስ ከተሰጠባቸው ነገሮች መካከል አንዱ ይሄ ጉዳይ ነው። የግዝረት ጉዳይ እንዲሁ ደግሞ የመብል ጉዳይ ዓላማ አድርጎ ቅዱስ ጳውሎስ ለሮም ቤተክርስቲያን የጻፈላት መልእክት ማለት ነው። ይህንን ምዕራፍ 14 ላይ ስንመለከት ቁጥር 2 ጀምሮ እንዲህ ይላል፣ ሁሉን ይበሉ ዘንድ እንደተፈቀደላቸው የሚያምን አለ። ሁሉን እንዲበሉ የተፈቀደላቸው የሚያምኑ አሉ። ደካማ ግን አትክልት ይበላል ካለ በኋላ የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና አለ። የሚበላ ሰው የማይበላውን ሰው ስላለማብላ የሚያይበላው ሰው የማይበላው የሚበላው አይንቀፈው ነው። እርሱ አምኖ ከበላ ይሆንልኛል፣ በቃ ትክክል ነኝ ብሎ ካመነ ይብላን። ነገር ግን የማይበላው ሰው የሚበላውን ሰው መንቀፍ የለበትም። የሚበላው የማይበላውን ብላ ማለት የለበትም ማለት ነው። አጭሩ ምንድነው? ይሄንን ብሉ ይሄንን አትብሉ የሚባል ሕግ በአዲስ ኪዳን ውስጥ አልተቀመጠም። አዲስ ኪዳን ሕይወት ውስጥ ልክ እንደ ግዝረት ስራ ምንድነው ለቅዱስ ጳውሎስ መልስ ሲሰጥ በዚህ ጉዳይ ላይ ያልተገረዙ ሰዎች ወደ መገረዝ እንዲመጡ አይገደዱ፣ የተገረዙ ሰዎችም ወደ አለመገረዝ አይመለሱ ነው አይደለ? እንደዚህ ሁላ ነው የአዲስ ኪዳን። ለምሳሌ አህዛብ አልተገረዙም ነበር በዘመኑ። ክርስቲያን ቢሆኑ ጥንቱን እግዚአብሔርን የሚያምን ሰው ከተገረዘ ነው። ካልተገረዘ እግዚአብሔርን አያምንም ተብሎ ከአባታችን ከአብርሃም ጋር እግዚአብሔር ባደረገው ቃል መሰረት የእግዚአብሔር ልጆች የተባሉት የሚገረዙ ናቸው። ነገር ግን በአዲስ ኪዳን ውስጥ መገረዝ አለመገረዝ ብሏል በቆሮንቶስ መልእክቱ አንደኛ ምዕራፍ 7 ላይ እና ምግብም እንደዚሁ ነው። ለምሳሌ በሐዋርያ ሥራ ምዕራፍ 11 ላይ ቅዱስ ጴጥሮስን እግዚአብሔር ብላ ያለው ነገር አለ። እርሱ ግን ርኩሰት ያለበት ነገር ወደ አፌ ገብቶ አያውቅ፣ እንዴት ነው የምበላው እኔ ብሎ ቅዱስ ጴጥሮስ ከእግዚአብሔር ጋር ተከራከረ። እግዚአብሔር የቀደሰውን አንተ ነው የምታረክሰው ብላ አለው አይደለ? ምንድነው ይሄ? በክርስቶስ ደም ያልተቀደሰ ነገር የለም። አዲስ ኪዳን ቤተክርስቲያን የምታምነው የዛሬ ቤተክርስቲያን የምታምነው የኦሪቱ ስርዓት አልፏል። ኦሪት በቃ ከዚህ በኋላ ኦሪትን ማሰብ አያስፈልግም ማለት ግን አይደለም። የኦሪቱ ስርዓት ግን ተፈጽሟል በክርስቶስ። ክርስቶስ ልክ ሰውም ልክ የሴቶች ልማድ አሁን እኛ እንደ ርኩሰት ነው አይደለም የሚቆጠረው የነበረው። ያ ግን በክርስቶስ ደም ታጥቦ አሁን ርኩሰት አይባልም። መብላትና ለመብላት እንደዛ ነው ለማለት ፈልጌ ነው። ሰው ወዶ ፈቅዶ ሕሊናው አምኖበት የሚበላ ከሆነ ጥሩ ነው። ግን ቢያንስ የሱ መብላት እንኳን እዚሁ ላይ ቅዱስ ጳውሎስ መልሶታል። በሮሜ መልእክት ምዕራፍ
14 ላይ ምንድነው የሚለው? ቁጥር 20 ላይ ስንመለከት በመብል ምክንያት የእግዚአብሔርን ሥራ አታፍርስ፣ ሁሉ ንጹሕ ነው። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው ይላል። ምግቡ ንጹሕ ነው፣ ሁሉም ነገር ንጹሕ ነው በአዲስ ኪዳን። በመጠራጠር ከሆነ ግን ቅድም እንዳልኩ ማለት ነው እየተጠራጠርክ እንዴ የፈረስ ስጋ እያልክ የምትበላ ከሆነ የአሳማ ስጋ የግመል ስጋ እያልክ የምትበላ ከሆነ መጠራጠሩ በራሱ እየተጠራጠርክ የበላኸው ነገር ኃጢአት ክፉ ነው ማለት ነው። ባለመጠራጠር ግን የሚበሉ ካሉ አሁን እኛ እምነትን ለማየት ያክል ማለት እሱ እንደዛ በዛ ሐሳብ የሚበሉ ሰዎች ካሉ እሱ ትክክል አይደለም። እንደ ልማድ ኑር ማለት እኛ ኢትዮጵያውያን ነን እንግዲህ ያን ነገር አንበላ። ያ ነገር ብንበላ እንደ ርኩሰት ነው የምንቆጥረው። እየቆጠርክ የምትበላ ከሆነ እዚሁ ላይ እርሱ እንደ ቅዱስ ጳውሎስ እንደተናገረው ለዚያ ሰው ክፉ ነው ብሏል። ስለዚህ ስጋን አለመብላት ወይንም አለመጠጣት ወንድምህን የሚያሰናክል አለማድረግ መልካም ነው። አንተ ብትበላ ኢትዮጵያዊ ሆነ ሌላ ኢትዮጵያዊ በአንተ መብላት በራሱ ስለሚሰናከል የእሱ መሰናከል በአንተ ላይ በደል ሊሆንበት ይችላል። እሱ አምኖበት ሳይሆን አንተ ስለበላክ ነው የበላው። የተሰናከለው በአንተ ነው። ስለዚህ ባለመብላት መኖሩ የተሻለ ውጤት ያለው ይመስለኛል እንግዲህ እኔ ስመለከተውና ስለዚህ ይሄንን ነው ያስቀመጠው። ቅድም ላልኩም በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 18 ላይ ማንም ተገርዞ ሳለ ተጠርቶ እንደሆነ ወደ አለመገረዝም አይመለስ፣ ማንም ሳይገረዝ ተጠርቶ እንደሆነ አይገረዝ እንዳለ ሁሉ ማንም መብላት የፈቀደ ከሆነ እርሱ እንደፈቀደው ያድርግ። እገሌ ስላደረገ ግን እኛን ሌሎች ይበላሉ ማለት አይደለም። ልማድክ ያልሆነ ነገር ወይም ደግሞ በውስጥ ያላመንክበትን ነገር በራሱ ማድረግ ኃጢአት ይሆንብሃል ማለት ነው። በደል ነው የሚሆንብህ። እንደዚያ ነው ክርስቲያኒቱ የምታስተምረው በዚህ ጉዳይ ላይ ይሄንን ነው የምትናገረው። ግን ሰው ሕሊናው ከፈቀደለት አምኖ ይሄን ነገር ብበላው ትክክል ነው ምን ችግር አለው ብሎ ካመነ እርኩስ የሆነ ነገር የለም። እርኩስ የሆነ ነገር ግን በህሊና እርኩስ እንደሆነ ያሰብክ ማንም በእርግጠኝነት ኢትዮጵያዊ ሆኖ አሁን የምንላቸው እነዚህ ነገሮች ሰኮናቸው ስንጥቅ ያልሆነ እንስሳትን እንደዚያ ነው የሚቆጥረው። እስከ ቆጠረ ድረስ ቢበላ በደል ነው ማለት ነው። ለሌላው መሰናክል ነው፣ ለሱም በደል ነው የሚሆነው። የሆነ ሆኖ የተከለከለ ነው በጾም ወቅት እንደዛ ነው። አዎ በጾም ወቅትማ አይባልም። በመሰረቱ የእንስሳት ተዋጽኦ የትኛውም ነገር ቢሆን በጾም ወቅት ላይ የተከለከለ ነው። ከጾም ውጭም ቢሆን ነው ያለው። ከጾም የጾም ጊዜ ባይሆን በራሱ በሚለው ነው አይደለም። በጾም ከጾም ውጭ ራሱ እንደዚህ አይነት ነገሮች አመሰግናለሁ። በእውነት እኔ ራሱ አላውቅም። እግዚአብሔር በሚያውቀው መምህር ቃሎት ያሰማልን። በእውነት በጣም ነው ደስ ያለኝ። አመሰግናለሁ መምህር። ቅድም አንድ ጥያቄ አንስቶልኝ ነበር፣ እንደውም ሳስበው ነበር ጠይቆታለሁ ብዬ ያሰብኩ ነበርና ሴት ልጅ የወራዊ አበባ በመጣባት ሰዓት ላይ ቤተክርስቲያን እንዳትገባ ረክሳለች። ንጹህ ያልሆናችሁ ቅረቡ፣ ንጹህ ያልሆናችሁ አትቅረቡ። የሴት እንትን ያለባቸው ሰዎች እዛ ጥግ ላይ ቆሙ ተብሎ ይታወጅ። ምንድነው እንደዚህ አይነት አስተምሮ? ቅድም አሁን እርሶ ሲገልጹ ደግሞ በአዲስ ኪዳን ሁሉም ነገር በክርስቶስ ተሽሯል ብሎ ነበርና ይሄስ ነገር እንዴት ነው የሚያዩት? በክርስቶስ ተፈጽሟል፣ ተሽሯል ሳይሆን ተፈጽሟል፣ ተቀድሷል። ለምሳሌ ሰው ምን ነበር? ሰው በራሱ እኮ በእርግማን ስራ ነበር። በአዲስ ኪዳን ግን እርግማናችን በመስቀል ላይ ተሰቅሎ መድኃኔዓለም አጥፍቶልናል። ሞታችንን በሕይወት ቀይሮልናል። ጨለማውን ወደ ብርሃን አድርጓል። ሞትን ወደ ሕይወት፣ መገዛትን ወደ ነፃነት፣ በዲያብሎስ ቀንበር ስር መኖርን በእርሱ አርነት መውጣትን፣ በሞት መካከል ከመመላለስ ይልቅ በሰላም ከተማ፣ በሰላም አውድ፣ በሰላም ጎዳና መኖርን ክርስቶስ አድርጎልናል። ይህ ጠቅላላ የዓለምን ታሪክ የቀየረው ክርስቶስ ነው። ጠቅላላ የነበረውን አኗኗር ማለት ነው። ለምሳሌ የሴቶች ልማድ የሚባለው ወር አበባ የምንለው ማለት ነው። እሱ ከመጀመሪያ
እንግዲህ በኦሪት መጽሐፍ ላይ እንደተጻፈ ዘፍጥረት ላይ አዳምና ሔዋን የእግዚአብሔርን ትእዛዝ በመጣሳቸው ነው እርግማኖች ወደ ምድር የመጣው። እግዚአብሔር አዳምንም ኦሪት ዘፍጥረት ምዕራፍ 3 ላይ በነገራችን ላይ ኦሪት ዘፍጥረት ምዕራፍ 3 ማለት ሌሎች መጻሕፍት ሁሉ ሐሳብ እዛ ጋር የሚገኝ ምክንያቱም አዳም ባይበድል ክርስቶስም ባልተወለደ ነበረ፣ ድንግል ማርያምን ይሄ ሁሉ በክርስቶስ ተከፈለ ዋጋም ባላየን ነበር። አዳም ስለበደለ አይደለ? ዋናው ቤዙ እሱ ነው፣ መሰረቱ እሱ ነውና እዛ ጋር ልክ ትእዛዙን ሲጥሱ ምንድነው ቀጥፎ ይበሉት? ዕፀ በለሷን ቀጥፎ ሲበሉ የአጥንት አብሶ የምንለውንም በደም የሚተላለፉ ኃጢአት የኖረው እሷን ቀጥፎ ሲበሉ በደማቸው ኃጢአት ኖረ። ያ በደም የኖረ ኃጢአት ደግሞ በትውልዱ ሁሉ ውስጥ ሰው ከደም ስለሚወለድ በዚያ ውስጥ ሲሸጋገር ነበረ። ክርስቶስ በመስቀል ላይ ቤዛ ሆኖ የዓለምን ታሪክ ቀይሮ እስከሚያድን ድረስ ልክ ያንን ነገር በደማችን የነበረውን ኃጢአት የክርስቶስ ደም ነው ያጣው፣ የሻረው የክርስቶስ ደም ነው ያነጻው። የሔዋን የሴቶች ርግማን ተብሎ ነው የሚታሰበው። ያኔ እንደዚህ ታዲያ ክርስቶስ መስቀል ላይ ሲሰቀል እርግማኑን አንስቶላታል። አሁን የሴቶች ያ ነገር አልቆመም አይደለም። ያለመቆሙ ያ የተለያዩ ቆሻሾችን የሚያስወገድ ጉዳይ እንጂ ያ የእርግማን ምልክት መሆን ጉዳይ አይደለም። ምክንያታቸው እርግማን የአመፀኞችን ሁሉ መርገም ተሸክሞ ክርስቶስ ወደ መስቀል ወጥቶ በዚያ ላይ ደግሞ በከበረ ደግሞ ፈሳሽነት ሁሉን አጥቧል፣ ንጹህ አድርጓል፣ ቅድስናን ሰጥቷል ማለት ነው። በቅድስና ሕይወት ውስጥ ነው የሚኖረው። ድነት ተፈጽሟል። ያንን ድነት በስራ በክርስቲያናዊ ተጋድሎ አጽንተ መጠበቅ ነው ካንተ የሚጠበቀው እንጂ ክርስቶስ ሁሉን ንጹህ አድርጓል፣ ሁሉን ቀድሷል። የተቀደሰ ሕይወትን በመስቀል ላይ ሰጥቶናል፣ ነፃነትንና ይሄንን የሆነች ሴት ዛሬ እንደውም እኔ በጣም የሚገርመኝ ነገር ከዚህም አልፎ የሚባል ነገር አለ። ለምሳሌ አንድ የወለደች ሴት ቤት የገባ ሰው ሳይጠመቅ ቤተክርስቲያን መቅደስ መግባት አይችልም የሚባል ነገር አለ። ይሄ በጣም የቤተክርስቲያን ትምህርት አይደለም፣ የተሳሳተ ነገር ነው። ገብቶ ጠይቆ እሱ አይደለም የወለደው ወይ እሱ አይደለችም የወለደችው። የወለደችው በራሱ ልክ በኦሪት ላይ የተጻፈው የማንጻት ልማድ እስኪያልፍ የሚለው ኦሪት ዘሌዋውያን ላይ የተጻፈው ማለት ነው። የማንጻት ልማዱ ወንድ ልጅ ከወለደች 40 ቀን፣ ሴት ልጅ ከወለደች ደግሞ 80 ቀን ተብሎ የተቀመጠው ነገር አሁን በአዲስ ኪዳን እንደዚያ አልነጻችም ለማለት አይደለም። አልነጻችም ለማለት አይደለም። ሕጉ የተሰጠው በኦሪት ነው። ነገር ግን አሁን ለምንድን ነው ሴቶች በሴቶች ልማድ ጊዜና በወሊድ ጊዜ ወደ ቤተ መቅደስ የማይገቡት ሲባል የተለያዩ ምክንያቶች አሉ። አንደኛ ስለ ቤተ መቅደሱ ክብር፣ ክርስቶስ የአዲስ ኪዳን ቤተ መቅደስ እንግዲህ ክርስቶስ ስጋና ደም የሚፈተትባት ነው። ስጋው የሚቆረስባት፣ ደሙ ደግሞ የሚፈስባት ቤተ መቅደስ። እንኳን እኮ ሴቶች አይደለም እኮ እዛ ላይ እኛ እንጠለጠላለን እንጂ እኔ እናንተ እንቅፋት ቢመታን እኮ አንገባም ቤተ መቅደስ፣ ደም እየፈሰሰን አንገባም። ለምን? ልክ የኛ ደም እርግማን ተብሎ አይታሰብም አይደለም። የሴቶችም ልክ እንደዚያ ነው። የተለየ ነገር የለውም ለማለት ነውና ቤተ መቅደሱን ስለማክበር ነው እንጂ ቤተ መቅደሱን ያረክሱታል እንደዚህ በሚለው ነገር እሱ ቤተክርስቲያን ትምህርት አይደለምም። ሴት ልጅ ደግሞ ወደ ቤተ መቅደስ የማትገባበትም በወሊድም ጊዜ ይሁን በወር አበባ ጊዜ የማትገባበት ምክንያት መሰረታዊ ነገሩ ስለ ቤተ መቅደሱ ክብር ነው። ቤተ መቅደሱን ለማክበር ቤተ መቅደሱን የጽና ቅድስና ያለው እንደሆነ ሁሉ ይሄንን ስለማክበር እንጂ ኃጢአትም ሆኖ አይደለም፣ በደልም ሆኖ አይደለም። ያቺ ሴት ልክ እንደኔና እናንተ በዚያን ጊዜ ከዚያ በኋላ የተቀደሰ ሕይወት ያላት አዲስ ኪዳን የቀደሰው ደግሞ ክርስቶስ ነው፣ በሰዎች የተቀደሰ አይደለም። ይሄን ቅድስና ማስጠበቁ ባይሆን ሃይማኖት ተጋድሎ መጋደሉ ላይ ነው የሚያረክሰው እንጂ ሃይማኖት ተጋድሎ ካልተጋደልክ በክርስትናው ሃይማኖት ጸንተ ካልኖርክ ያ ነገር የዓለም ቆሻሻ ሊያሳድፍብህ ይችላል። ሃይማኖት ክርስትናን ሕይወትን እንጂ ከሚፈሰው ደም አይደለም እንትን የሚለው ሰው ቤተ መቅደሱን ስለማክበር ያክል ብቻ ሌላ ነገር የለውም። በጣም ነው የማመሰግነው በእውነት መምህር። በጣም ጥሩ ጥያቄ ያነሳሁት ብዬ አስባለሁ። ብዙ ጊዜ እየጠየቁ ያለው ጥያቄ ነው። የሚገርሙት ነገር በተደጋጋሚ ጠይቃለሁ እንጂ እንትን እያልኩት ነበረና ያኔ ጉባኤ ሄደን ራሱ አንስቼሉት ነበር ይሄንን ርዕስና እንዴት ነው የሚያውዝ ብዬ ጠይቄት ነበር እዛ እና በጣም ይጠይቃሉ እንደዚህ አይነት ነገር ላይና ኢቭን የሚሰሙት ነገር በቃ እኛ ንጹህ አይደለንም ረክሰናል። እነሱ ሲጠይቋቸው ምን ሆናቸዋል ቤተክርስቲያን ለምን አትሄዱም ሲል
አይ ስለ ንጹህ አይደለሁም ስለረከስኩኝ 7 ቀን ይሙላኝ የሚለው አመለካከት አላቸው እነሱ ጋር። ከዛ አንግል ነው ይሄንን ያነሳሁት መምህር። በእውነት ጥሩ ጥያቄ ወንዳ ጥያቄ መልስ ስለመለሱልኝ ከልብ ነው የማመሰግነው መምህር። እሺ መምህር እንግዲህ ወደ 5ኛ ጥያቄ አልፋለሁ። 5ኛ ጥያቄ ስለ መልካም እረኛ ነው የምናነሳው መምህር። እንግዲህ አባቶች ካህናት በብዙ የንስሐ አባት ድርሻ ምንድነው የሚል ጥያቄዎች አንስተዋል። ምንድነው ይሄ ጥያቄ የተነሳበት ምክንያቱ ዓላማው የንስሐ አባት ዋነኛው ዓላማ መልካም እረኛ እኔ ነኝ ብሎ እንደተናገረው ክርስቶስ በመልካም እግረኛ እግር ስር የተተኩት አባቶች እየጠበቁ ነው ወይ? በአሁን ሰዓት ላይ ልጆቻቸው ምን ላይ ነው ያሉት? የንስሐ አባት ማለት ዓላማው ምንድነው? አሁን አስታውሳለሁና አንድ መጽሐፍ ቅዱስ ላይ ከራሱ አንድ ካህን ይላልና ከራሱ ከስጋ ከወለደው ልጅ በበለጠ ለመንፈስ ቅዱስ ልጅ ከራሱ ከስጋ በበለጠ ይልቅ ለመንፈስ ቅዱስ ልጅ እንዲያስብ የሚል በመጽሐፍ ቅዱስ ላይ ለምን ያ ልጅ የራስ የሳቸው ልጅ ንስሐ አባት አለው። ይሄ መንፈስ ቅዱስ ነው የስጋ አይደለምና ከዛ እንግዲህ አሁን ደግሞ እየሆነ ያለው ሰው ሲጣላ ምንድነው ዓላማው? ቅድም ትምህርቱን ለተመልካቾቻችን ስክሪኑ ላይ እናደርጋለን። የተጠየቀውን ጥያቄ እንዲያዩት እነሱ ለዛ ጥያቄ እስቲ እንዴት ያውታል ስለ ንስሐ አባት ብዙ ሰፊ ማብራሪያ አለው ብዬ አስባለሁና እስቲ ስለዚህ ነገር ምን ይላል? መልካም እንግዲህ ኖላዊ ሄር ክርስቶስ ነው። ክርስቶስ መልካም እረኛ እሱ ነው። በመጀመሪያ ደረጃ አንቀጸ አባግም የበጎች በርም እርሱ ነው። እንዲሁ አንድ ነገር ትዝ አለኝ። በዚህ በትንቢተ ሕዝቅኤል ምዕራፍ 33 ቁጥር 8 ላይ እንደዚህ የሚል ቃል አለ። ኃጢአተኛውን በእርግጥ ኃጢአተኛው ትሞታለህ ባልኩት ጊዜ ኃጢአተኛው ከኃጢአቱ እንዲመለስ ባትናገረውና ባታስጠናቅቀው ያ ኃጢአተኛ በእርግጥ ኃጢአቱ ይሞታል፣ ነፍሱን ግን ደሙን ግን ከእጅሻለሁ፣ ለእረኞች ማለት ነው። ነገር ግን ኃጢአተኛው ከኃጢአቱ ይመለስ ዘንድ ብታስጠነቅቀው ብትነግረው እና ባይሰማክ እንደ ጠባቂነትክ እንደ እረኝነትክ ትነግረዋለህ፣ ባይሰማክ ያ ኃጢአተኛ በእርግጥ በኃጢአቱ ይሞታል፣ አንተ ግን ነፍስን አድናታል ይላል። የካህናት አገልግሎት ይሄ ነው። እንግዲህ ካህኑ የሰራዊት ጌታ እግዚአብሔር መልእክተኛ ነው የሚለው እና ካህኑ የሰራዊት ጌታ እግዚአብሔር መልእክተኛ ነው። ሕዝቡም ከእርሱ አፍ የሚጠብቁት መልካም ነገር ነው፣ ጥበብ ነው፣ ሕግን ነው፣ የእግዚአብሔርን ሕግ ማለት ነው እና መልእክተኛ ማለት ክርስቶስ ሊቀ ካህን ነው። የአዲስ ኪዳን ካህናትን ለክህነት አገልግሎት ሾሟል፣ የራሱን እንደራሴዎች አድርጎ ማለት ነው። ለምሳሌ ያለ ካህን እስኪ ምን ይሆናል? በቤተ ክርስቲያን አገልግሎት ውስጥ ያለ ካህን የሚሆን ነገር የለም። ሰዎች በጥቅሉ ድህነትን ለማግኘት ካህን ያስፈልገዋል። በጥቅሉ ማለት ነው። ድህነት ስንል የኃጢአት ስርየትንም ስጋዊ ፈውስን እንኳን ለማግኘት ስጋዊ ድህነትን ለማግኘት ለምሳሌ ካህን ያስፈልጋል። በቤተ ክርስቲያን በመንፈሳዊ እይታ ከሆነ ልክ በዚህ በሉቃስ ወንጌል ምዕራፍ 17 ቁጥር 14 ላይ 10 ለምጻሞች ክርስቶስን ከኢየሩሳሌም ወጥቶ ወደ ሰማርያ በሄደ ጊዜ በአንዲት መንደር አግኝተው 10 ለምጻሞች እንዲያድናቸው ይጠይቁታል። ከዚያ በኋላ እርሱ ሄዱ ወደ ካህናት ራሳቸውን አሳዩ ነው ያላቸው። ወደ ካህናት ሄዱ ነው። በእርግጥ እሱ ነው ማድረግ የሚችለው፣ ስልጣኑ እሱ ነው። የተላከው ግን ወደ ካህናት። ለምን ስጋዊ ፈውስን እንኳን ማግኘት የምትችለው ለምሳሌ ጸበል ያለ ካህናት አይሆንም አይደል? እንደዛ እንደማለት ስጋዊ ፈውስን እንኳን ለማግኘት ለዚያ ስጋዊ ሕክምናን የሚሰጠው ቤተክርስቲያን በዓለም ቋንቋ ካልነው ዶክተር የሆነ ቤተክርስቲያን ካህን ነው። ያለ ካህን ፈውስ የለም፣ በነፍስም በስጋም የለም። በቤተክርስቲያን ውስጥ ካህን ያስፈልጋል የሚለው መጀመሪያ የታመነ ቃል ነው። ይህ ካህን ታዲያ ክርስቶስ በጎቹን በዮሐንስ ወንጌል ምዕራፍ 21 ላይ ቅዱስ ጴጥሮስን እንደተናገረው ነው። በጎችን ጠብቅ፣ በጎቼ ሰማላ ግልገሎችን ጠብቅ፣ ጠቦቶቼን ብሎ አደራ እንደሰጠው እንደዚያ ማለት ነው። ስለዚህ
ካህናት አደራ የተሰጠ በጎች ይጠብቁ ዘንድ ወይም ምእመናንን ይጠብቁ ዘንድ ክርስቶስ ስልጣን ሰጥቶ ክህነት ሰጥቶ እንዲጠብቁ አደራ ሰጥቷቸዋል። ይህንን አደራ ቅድም በነቢዩ በተናገረው ቃል ውስጥ ስንመለከተው ኃጢአተኞች የሆኑ ምእመናንን ከመንገድ የመመለስ ወደ ጽድቅ ጎዳና የማምጣት የካህናት አገልግሎት ስራ ተቀዳሚ ተግባር ነው። ሰው በኃጢአት ኖሮ እንደማይጸድቅ እንግዲህ የታመነ ነው። ኃጢአት በንስሐ የኃጢአት ስርየት አግኝቶ ከዚያ የክርስቶስ ሥጋና ደም በልቶ ጠጥቶ ነው ድነት የእግዚአብሔር መንግስት ማግኘት የሚችለው። መጀመሪያም ንስሐ የሚሰጠውም ካህን ነው፣ ሥጋ ደሙን የሚያቀብለውም ካህን ነው። በጥቅሉ ሕይወቱን የሚመራው ካህን ነው ማለት ነው ለአንድ ምእመን። ለምንድን ነው በሁለመናው ላይ በስጋውም በነፍሱ ላይ በአንድ ጎን ስናየው በስጋውም ላይ ቅድም እንዳልነው በነፍሱም ላይ በዋነኝነት ጠባቂ አድርጎ ሾሟል ማለት ነው ካህናትን እግዚአብሔር ክርስቶስ አምላካችንና ይህ የእረኝነቱን የኖላዊነቱን ተግባር የማይወጣ ከሆነ ግን ቅድም እንዳልነው ነው የዚያ ሰው ነፍስ ደም ከእጅ ፈልጋለሁ ይጠየቃል ማለት ነው። ባያስተምረው፣ ወደ ንስሐ መንገድ ባይመራው፣ ለንስሐ ባያበቃው፣ እንደገና የክርስቶስ ሥጋና ደም እንዲበላ እንዲጠጣ ባያስችለው፣ ክርስቶስን አውቆ ከሱ ተጠግቶ ከእግዚአብሔር ጋር ኅብረት ፈጥሮ እንዲኖር ባያስችለው ካህኑ ልጁን ምእመኑን ማለት ነው ተጠያቂነት አለበት ካህኑ ከምንም በላይ። ነገር ግን ካህናት እንደዚህ አገልግሎት ሲያገለግሉ የምእመናን ድርሻ ደግሞ አለ። ምእመናን ምንድነው ማድረግ ያለባቸው አና የሚለው ነገር እንደምናየው ምእመናን ለካህናት ምን ያህል ነው ቀረቤታቸው? በካህናት በኩል ክፍተት ሊኖር ይችላል። በምእመናን በኩልስ ያለው ለምሳሌ ብዙ ምእመናን አለን፣ እግዚአብሔር ይመስገን። በእርግጥ ብዙ ካህናትም አለን። አንድ ካህን በአማካይ 15 የንስሐ ልጆች አሉት ብለን ብናስብ እነዚያን 15 የንስሐ ልጆች ዞሮ የማስተማር ንስሐ የመስጠት አስራት በኩራት ለቤተ ክርስቲያን እንዳያወጡ ማሳወቅ ትምህርት ሃይማኖትን የማስተማር ወዘተ በቃ እግዚአብሔርን አውቀው ከእግዚአብሔር ጋር ኅብረት ፈጥረው እንዲኖር ማስቻል የካህኑ ድርሻ ነው ካለ ለዚያ ነገር ያ 15ቱ የንስሐ ልጅም ደግሞ ልቡን ለዚያ ነገር ማዘጋጀት መቻል አለበት። በዚያ ደረጃ ዝግጁ ሆኖ የካህኑን ቃል ለመስማት ትምህርቱን ለመቀበል ካህኑ በነፍሱ ላይ የተሾመ መሆኑን አውቆ ለመታዘዝ እነዚህና ወዘተ እነዚህን የመሳሰሉ ነገሮች ደግሞ ምእመኑ ሊወጣ ይገባል ማለት ነው። ካህኑ እንደ ካህንነቱ አገልግሎቱን ይሰጣል። ምእመኑም እንደ ምእመንነቱ ደግሞ የድርሻውን ማድረግ አለበት። ካህኑ ክህነት ስላለው የሚገለገል ምእመን እስከሌለ ድረስ ክህነቱስ ምን ያደርጋል አይደለም? እንደዚያ ነው። ስለዚህ ምእመኑም የራሱን ድርሻ ካደረገ ካህኑም የራሱን ድርሻ ካደረገ ይሄ አንድ ላይ አገልግሎት ይባላል በድምሩ ማለት ነው። ካህኑ ዝም ብሎ የራሱን መንገድ ልሂድ ካለ ምእመኑ የማይሰማው ምን ማለት ነው? በአጭር ቋንቋ እረኛውና በጎቹ መታወቅ መቻል አለባቸው። እረኛውና በጎቹ መታወቅ አለበት። እረኛው በጎቹ ያሉበትን እስካላወቀ ድረስ በጎቹን ሊያሰማራ አይችልም። እረኞቹ የት እንዳሉ በዓለም ሐሳብ ተወስደው ነው ያሉት። በክርስቶስ ትምህርት ነው ያሉት። ክርስቲያናዊ ሕይወት ውስጥ ነው ያሉት። ዓለማዊ ጉዳይ ውስጥ ተዘፍቀው ነው ያሉት። ስለ ድነታቸው መልካም ተጋድሎ እየተጋደሉ ነው ወይስ ለስጋቸው ብቻ እየተጋደሉ ነው የሚለው ምን ላይ ነው ያሉት የሚለውን መጀመሪያ ሲያውቅ ወዴት ላሰማራቸው የሚለውን ደግሞ ከዚያ በኋላ ይመጣል ማለት ነው። ከዚያ በኋላ መብት ይሆናል። ልክ መንጋው ደግሞ በጎች ደግሞ እረኛውን የሚያስቸግሩ ሊሆኑ ይችላሉ። በጣም እረኛን የሚያስቸግር በግ በነገራችን በተኩላ ይበላል። በተኩላ ነው የሚወሰደው እረኛን ካስቸገረ። ምክንያቱም እረኛው አንድ በግ አይደለም ልብ የሚጠብቀው፣ ሌሎች በጎች ደግሞ አሉ። እነዚያ ሁሉ በጎች ላሰማራ ሲል ከዚያ ውስጥ የሚያስቸግሩ በጎች ከመንጋው ተበትነው ሲሄዱ
አንዱን በዚህ ልመልስ ሲል አንዱ በዚያ የሚያፈነግጥ ከሆነ ከሌላው ዓለም ደግሞ በዚህ ጊዜ ያው ዲያብሎስም መረቡን ዘርግቶ ነው የሚጠብቀው። አንዱ ላይ ያርፋል፣ በተኩላ ይበላል ማለት ነው። ዓለም ይወሰዳል። ምዕመናን ካህናትን መታዘዝ፣ ቃላቸውን መስማት፣ ከእነርሱ መማር፣ መረዳት ወዘተ ያስፈልጋል እንደ ምዕመንነቱ ማለት ነው። በይበልጡ ግን ካህናት ናቸው እንደው ቢጠፋ እንኳን ቅድም እንዳልነው እንደው አፈንግጦ ቢሄድ እንኳን ዝም ብሎ በቃ ይሄዳል ምን ያደርጋል አይባልም። ክርስቶስ እኮ ብሏል ተናግሯል አይደለም? በተለይ በሉቃስ ወንጌል ምዕራፍ 15 ላይ ተናግሯል። ሰው የሆነበት ምክንያት ጻድቃንን ፍለጋ አይደለም። የጠፋውን እንደው በምሳሌ ያስተምሩ የለ ከእናንተ መካከል ብሎቸው ጠይቀው ከኃጢአተኞች ጋር ይውላል ብለው ሲያሙት እና በማቴዎስ ወንጌል ላይ ተጠቅሷል ምዕራፍ 9 ቁጥር 12 አካባቢ ላይ እና በቅዱስ ሉቃስ ወንጌል ላይ እንዳነሳ ነው ከኃጢአተኞች ጋር ይውላል ብለው ሲያሙት አንድ ነገር ክርስቶስ ደግሞ ጠይቋቸው ነበር። ለዚህ ሐሳብ ጠያቂዎች ከእናንተ መካከል አንድ ሰው 100 በጎች ቢኖሩትና አንድ ወደ ምድረ በዳ ወጥቶ ቢጠፋ የማይፈልገው አለ ወይ? 99ኙን ባለበት ትቶ የጠፋውን አንዱን ፍለጋ ነው የሚወጣው ነው። 99ኙ ምዕመናን ጥሩ ከሆኑ በሃይማኖታቸው ለስነ ምግባር ያላቸው ከሆኑ አንድ ካህን በደንብ ትኩረት ሰጥቶ የጠፋውን አካል መመለስ ለመጀመሪያ ተቀዳሚ ተግባሩ ሊሆን ይገባል። ምክንያቱም ያ በበረሃ ነው ያለው፣ በተኩላ ሊበላ ይችላል፣ ሊወሰድ ይችላል። እንዳይወሰድ እንደ እረኝነቱ ፈልጎ ጠፍቷል ፈቀቅ ብሏል ብሎ መተው ሳይሆን እንደዚያም ቢሆን መፈለግ። ግን ምዕመኑም ደግሞ ቀረብ ብሎ ከካህኑ የሚያስፈልገውን ነገር ሕግን ከአፉ መማር መስማት በክርስትና ሕይወት ውስጥ ለመኖር መጣር ነው። ከዛ በኋላ ያ ባገኘው ጊዜ ነው ክርስቶስ ያንን ሲያገኘው ወደ ተቀሩት ይመልሰውና ከጎረቤቶቹን ጠርቶ በጣም ደስታ ያደረገ የጠፋውን በጌን አግኝቻለሁና ደስ ይበላችሁ፣ እውነት እውነት እላችኋለሁ ንስሐ ከማያስፈልጋቸው 99 ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ በሰማይ ታላቅ ደስታ ይሆናል ብሏል። ለካህኑም ትልቅ ስራ የሚሆንለት ለእረኛው ፈልጎ ካገኘ ነው። የጠፋውን ሰው ፈልጎ ሲያገኘው እንዲጠፋ ምክንያት መሆን ሳይሆን መሰናክል እኮ ሌላ ነገር ነው። እንዲጠፋ በሩን ከፍቶለት በል ካላዋጣ ሂድ በዚህ ጋር ነው ምን ገዶኝ ካለ ይጠየቅበታል። በመንፈሳዊ እይታ ማለት ትምህርት ውስጥ ግን ፈልጎ ካገኘው ደግሞ ትልቅ እንትን ነው። ቀጥሎ 3 ምሳሌዎች ነው በነገራችን ላነሳው። በበረሃ የጠፋ በግ፣ በቤት ውስጥ የጠፋ ድሪምና ከአባቱ ቤት የጠፋ ልጅ ነው። በ3 ምሳሌዎች ነው። ሁለተኛውንም እንደው ምንድን ያላል? አንድ ሴት እንዴት መበለት 10 ድሪም ነበራት። ከ10 ድሪም መካከል በቤቷ ውስጥ አንዱ ድሪም ጠፋ። እሷ 9 የቀረኝ ይበቃኛል ብላ አልፋ አልተቀመጠችም። ቤቷን ዕቃዋን አወጣታ ቤቷን ጠርጋ የጠፋውን አንድ ድሪም ፈለገች። አንድ የነሳ አባት 15 ልጆች ካሉት እንዳልነው ከ15ቱ አንዱ ቢጠፋ አይ እነዚህ 14ቱን የቀሩትን ላብቃ ያ ግድ የለም ይደረስበታል ካለ ተሳስተዋል ማለት ነው። ያንንም ጭምር ልክ ያቺ ሴት ደክማ ዕቃዋን አውጥታ ተንገላታ ቤቱን ጠርጋ እንደፈለገች ሁሉ አንድ ካህን ይህንን ማድረግ አለበት ማለት ነው። ይህንን አድርጎ የጠፋውን ያቺ ሴት ባገኘች ጊዜ በጣም ደስ ይላታል። ጎረቤቶቿን ጠርታ ደግሳ የጠፋውን ድሪም አግኝቻለሁ ብላ ትደሰታለች። እውነት እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው 9 ጻድቃን አንድ ንስሐ በሚገባ ኃጥእ በሰማይ በመላእክት ዘንድ ታላቅ ደስታ ይሆናል ብሏል። በጣም የሚገርመኝ 3ኛው ነው። በነገራችን 3ኛው አባቱ ቤት የጠፋው ልጅ የሚለው በጣም የሚደንቁ ነገሮች አሉ። እኔ የሚደንቀኝ ከአባቱ ቤት መጥፋት ምንም ሳይሆን አባትየው መጨረሻ ልጁን ያለው ያልጠፋው ልጅ የተናገረው ነገር እግዚአብሔር ብዙ ጊዜ እኛን የሚለን ነገር ይመስለኛል። ምንድነው? ተነሳ 2 ልጆች አሉት። አንዱ ታናሽ ጥጋበኛ ሆነ፣ አስቸገረና ንብረት ክፈለኝ፣ አካፍለህ ስጠኝ፣ እኔ ብቻዬን መኖር ይችላል ራሴን እችላለሁ አለ።
አንዳንዴ እንደዚህ አይነት ክርስቲያኖች አሉ። በነገራችን ላይ በቃ እኔ ተምሬያለሁ አውቄያለሁ ንስሐ አባት ምን ያደርግልኛል የሚሉ ብዙ ይገጥመናል። እውነት ለመናገርና ምን ያደርግልኛል የንስሐ አባት? እኔ ራሱ አውቃለሁ በራሴ ንስሐ መግባት አልችልም። ከእግዚአብሔር ጋር ተነጋግሬ እንደ መናፍቃን አስተምረው እንደዛ የሚያመጡ አሉ። እንደዛ አይቻልም። ቢቻል ለምን ካህናትን እግዚአብሔር አስቀመጣቸው? መጀመሪያ አይቻልም። በራሴ ንስሐ እንደዚህ ማለት አይደለም። ወደ ካህን ሂድ እንጂ አለ። እሱ ጋር ሆነ ከራሱ እኮ ወደ ካህን ሂድ ካለ እሱ ጋር ራሱ ክርስቶስ አሁን እኛ እንበልና ክርስቶስ መንገድ ላይ ብናገኘው ድንገት ስንሄድ ወደ ካህን ሂድና እንደው ኃጢአቴን ይቅር በለኝ እያልከው ወደ ካህን ሂድና ንስሐ ግባ ቢልህ ኃጢአትን የሚቅር ይቅር የሚል ራሱ ሆኖ እንዴት ነው ወደ ካህን ሂድ የሚል? ሊቀ ካህኑ ራሱ አይደለም ልትል ትችላለህ። ክርስቶስ ግን ወደ ካህን ሂድ ነው የሚልክ። ወደ ካህን እንደዚህ የሚያስቡ አሉ። ጠግበው በቃ አውቀናል ብሎ እንትን። በነገራችን ላይ አንድ ቅዱስ የቤተክርስቲያን ሊቅ ሲናገር ምን ይላል? በጽድቁ ከሚመካ ጻድቅ ይልቅ በኃጢአቱ የሚጸጸት ዘማዊን እግዚአብሔር ይወዳል። ትክክል። እንደዚህ ነው ዝቅ ብለን የምናገር። የካህናትን ኃጢአት መቁጠር ሳይሆን ዝቅ ብሎ ስለ ኃጢአቱ ማሰብ መጀመሪያ ሰው የሰውን ኃጢአት መዘርዘር በመሰይ ካደሆነ ማንን የሰው ድርሻው አይደለም። ፈራጅ ክርስቶስ ነው። ፍርዱን ለልጁ ሰጥተው የሚፈርደው የሚኮንነው እርሱ ነው። ይሄ ኬዝ የጉዳይ የሚመለከተው ራሱ ባለቤቱን እንጂ ሰዎችን አይደለምና የሰውን ኃጢአት እግል ራሱ ካህኑ ኃጢአተኛ አይደለው እንዴት ለኔ ንስሐ ይሰጠኛል ይላል። ከሰውየው ጉዳይ አይደለም እኮ ጉዳዩ የክህነት አገልግሎት እየሰጠ ነው። ያ የክህነቱ ነው ኃጢአትን ስርየትን እንዲያስገኝ የሚረዳው እንጂ ሰው በመሆኑ ብቻ አይደለም። በነገራችን ላይ ካህናት ሲታዩ ነው ሰው የሚመስሉት። ስልጣናቸው ግን ከመላእክትም የበለጠ ነው፣ የታወቀ ነውና እንደዚህ አይደለ እንዲህ ያደርጓል ብሎ ተስፋ ቆርጦ ቄስ ምን ያደርግልኛል ብሎ እንደዛ ማሰብ አያስፈልግም ለማለት ፈልጌ ነውና እንደዚህ ብሎ ገንዘቡን ተካፍሎ ወጣ። ሰጠው አባትየው እንግዲህ ካስቸገራልና ከፍሎ ሰጠው ወጣ። በሌላ ሀገር ሄዶ ከዘማውያን ጋራ ገንዘቡን ሲያባክን ኖረ። ሲጠቀምበት አሁን ልክ ሰው የአዲስ አበባ መጥቶ ሊያደርገው የሚችሉትን ነገር ሲያደርግበት ኖረ ማለት ነው ያለች። ከዚያ በኋላ መቼስ ገንዘብ ሲኖር እጅ ላይ ሲሆን የማያልቅ አይነት ነገር ነው። ከዓለም የሆነ ነገር የማያልቅ የለም። ከእግዚአብሔር የሆነ ነገር ብቻ ነው የማያልቀው። አሁን ሰዎች አንዳንዴ ምን ያደርጋሉ መሰለ? በሟርት በመተት በተለያየ ነገር ገንዘብ ያገኛሉ። ዲያብሎስ እኮ መጀመሪያ ያጠራጥራል፣ ከዚያ በኋላ ደግሞ እንደምትችል ይነግራል እያለ ልብን ሲያገኘው ከዚያ በኋላ ምንድነው መጨረሻ የሚያደርግ? ያስታል። በቃ በራሴ ትችላለህ የሚል መንፈስ በመጨረሻ ላይ ይነግራል። የምትችል ለምን ትደክማለህ ባጭቋሪ መበልጸግ እያለ ብሎ በሌላ ሰውን ጭምር ጎድተህ የምትበለጽግበትን መንገድ ያሳይሃል። ከዛ በኋላ በለጸኩትል እናንተ እዚያ ነገር ውስጥ ትገባለህ። ስታገኘው ሀብቱ የማያልቅ ነው የሚመስልክ፣ የማያልቅ ነገር ግን የሚያልቅበት ጊዜ አለ። እንደውም ልብ በል አሁን ደሆች በሰላም በሽታ የለባቸውም። ብዙ ጊዜ ጎዳና ላይ የሚተኙት እንኳን በሰላም ተኝተው ያድራሉ። ነገር ግን ብዙ ባለጠጎች ደግሞ ገንዘቡን አግኝተውታል፣ ግን ይሄን እናትበላ ይሄን እናትበላ ይሄን እናትበላ ተብሎ ስለተከለከሉ እያዩት አይበሉትም። ልብ በል እያዩት መብላት ግን አይችሉም። አላቸው ሙሉ ነው ቤታቸው፣ ግን ተከልክሏል። ለጤናው ጤናን ይነሳል እግዚአብሔር ማለት ነው። አቋራጭ ስትጠቅም አቋራጭ ልትጠቀም እግዚአብሔር አይደለም ያዋጣው ብለህ ያሰብክ ቀን አባቴ አይደለም ሌላ ቤት መፈለግ፣ ሌላ ዓለምን መከጀል፣ ወደ ዓለም ማማተር ስትጀምር እግዚአብሔር የሰጠህን ነገር ብቻ ካነሳብክ ጥቂቱን ጤና ቢነሳክ የፈለገ ነገር ሀብት ጮማ ቤት ቢኖር መብላት አትችልም፣ ትከለከላለህ። በአቋራጭ የሚያመጡ እንዲህ ነው ኪሳራቸውና ያ ልጅ በቃ የሚያልቅ ገንዘብ አልመሲያ የአባቱ ቤት ሙሉ ነው፣ ከዚያ ቢከፈል ደግሞ ዘመን እንኖርበታለሁ ብሎ ነው ወጣና ከጋለሞቶች ጋር ጨርሰው ገንዘቡን ሌላ ሀገር ነው። ከዚያ በኋላ በዚህ ሀገር ረሃብ ቸነፈር ደግሞ ሆነ። ይሄ በነገራችን ላይ አንድ ሰው ታሪክ የማንሳት ጉዳይ አይደለም፣ ትልቅ ሃይማኖት ሚስጥር አለው። እና ረሃብ ሲሆን ተቸገረ። ወደ አንድ ቤት ሄዶ ሰራተኝነት ለመነ። የእሪያዎች ጠባቂ ሆነ። ደግሞ እሪያዎች ከሚበሉት ሳር መብላትን እየናፈቀ ይበላ ነበረ። በጣም እንግዲህ ከእግዚአብሔር ፊት ፈቀቅ ማለት ከእግዚአብሔር ፊት ዘወር ማለት ዓለም በቃ መጣ ነው ትጠፋን ሸንኮራ አገዳ። እንግዲህ
አለ ሙሉ ነው፣ ችግር የለም። እግዚአብሔር ብቻ ነው በ11ኛው ሰዓት እንድትመጣ በሩን የማይዘጋብህ። ዓለም ደምግባት ካለክ ደምግባትን ፍለጋ ልትወድቅ ትችላለህ። ያንን ደምግባት ሲረቅ ትወድቃለህ ማለት ነው። ዓለም ዕውቀትን የምትፈልግ ከሆነ ዕውቀት እስካለክ ድረስ ነው። ዕውቀትም በዕውቀትም ማገልገል የማትችልበት ሰዓት ላይ ስትደርስ ትጥልሃለች። ከዓለም የሆነ ነገር ሁሉ የሆነ ነገር ትፈልጋለች። ያ ነገር ደግሞ ማብቂያ ያለው መቼስ ሰው ህይወትም ያበቃልና ያን እግዚአብሔር ግን እስከ 11ኛው ሰዓት ለምን ኃጢአት በደል ስታደርግ ኖረሃል አያስፈልግም አይልም። ይህ ሁሉ የሚደረገው የኃጢአት ስርየት ለማግኘት በካህኑ በኩል መሆኑን ደግሞ መርሳት የለብን። ካህኑ ምንም ይሁን ምን በካህኑ በኩል ይሄንን የኃጢአት ስርየት የምናገኘውና ያ ልጅ ሄደ እንደዚያ ተቸገረ ኖረ። በኋላ ሲያስብ የአባቱ ቤት ትዝ አለው። እንደው እዚያ ሙሉ ነበርኩኝ፣ ምንም ያልጎደለብኝ ነበረ፣ እበላ እጠጣ ነበረ፣ የአባቴ ቤት ሙሉ ነበረ። አሁን ባሮች እንኳን በአባቴ ቤት የማይበሉትን ነገር እየበላው ብሎ እዚያ አሰበ። ወደ አባቱ ቤት ደግሞ እንዲህ ነው በቃ ኃጢአቱ ስለሆነ መመለስ ያለብን ራሳችን ለእግዚአብሔር። ልብ በል ይህ ሰው እስኪ አዳምን ይመስለኛል አንዳንዴ። አዳም መጀመሪያ ገዥ ነበር። መጀመሪያ ሲፈጠር ገዥ ነበር። ከእግዚአብሔር ሐሳብ ሲወጣ ተገዥ ሆነ። መጀመሪያ ጌታ ነበር። ከእግዚአብሔር ሐሳብ ሲወጣ ባሪያ ሆነ። በመጀመሪያ ከእግዚአብሔር ጋር ሳለ ሁሉ የሞላለት ነበር። ከእግዚአብሔር ሲለይ ሁሉ የጎደለው ሆነ። ከእግዚአብሔር ጋር ሳለ በብርሃን ይኖር ነበር። ከእግዚአብሔር ሲለይ ወደ ጨለማ ወደቀ። ከእግዚአብሔር ሲለይ ጌትነትን ናፍቆ ነበር። የጠበቀው ግን ባርነት ነበር። ከባርነትም የከፋ የዲያብሎስ ባሪያ ሆኖ መኖርን ነው። ከእግዚአብሔር ፈቀቅ ስትል የዚህ ልጅ ሕይወት ስትመለከት እንደዛ ይመስለኛል ብዙ ጊዜና ከአባቱ ቤት ሳለ ብዙ ባሮችን የነበራቸው የሚያዝ ነበር። ከአባቱ ቤት ሲወጣና በዚያ ሲኖር ግን ፈቀቅ ሲል የብዙ ባሮች ባሪያ ሆነ። በአባቱ ቤት ይበላ ይጠጣ ነበር። የእሪያዎችን ምግብ ለመብላት ተመኘ ሲወጣ። በአባቱ ቤት ሁሉ የሞላው ነበር። ከአባቱ ቤት ሲወጣ በጉድለት የተሞላ ሆነ። አባቱ ቤት እያለ ያጣው አንዳች ነገር የለም። ከአባቱ ቤት ሲወጣ የሚያገኘው አንዳች ነገር አጣ። ሁሉ ህይወቱ በተገላቢጦሽ ማለት ነው። ግን እሱ አስቦ የወጣው ሙላትን ነበር አይደል? ከፍታን ነበር። ለዚያ አይሆንም። ምንም ይሁን ምን በመቅደሱ ቆይቶ አዋጭ የሚሆነው እግዚአብሔር በሰጠን ካህናት እየተገለገልን ቆይቶ ወደ ክርስቶስ እግዚአብሔር ወደ መምሰል መጠጋቱ የተሻለ ነው። ሃይማኖት ተጋድሎ እንደዚህ ነው። አንዳንዴ አቋራጭ ብለን እኛ የምናስበው ነገር ውድቀት ነው የሚሆንብንና መጨረሻ ላይ አስቦ የልጅ ስናሳጥረው መጣ። ወደ አባቴ ቤት ብመለስ እዚያ ባሪያ ሆኜ ነው መቼስ ልጅ አልሆንም እንዴ የምንላለን። አንዳንዴ መቼስ እግዚአብሔር ኃጢአቴን ሁሉ ኃጢአቴን ይቅርልኛል፣ ንስሐ ብገባ ይተውልኛል፣ ኃጢአት ስርየት ይደረግልኛል። እግዚአብሔር መቼ እንደዚህ ያለ መጀመሪያ ኃጢአት ስርየት አይደረግልም ቢል እግዚአብሔር ጨካኝ አምላክ አይደለም። በነገር ምሕረቱ የበዛ አይደለም። እግዚአብሔር ግን እርሱ ግን ቅዱስ ጳውሎስ ለኤፌሶን ቤተክርስቲያን ሲጽፍ በኤፌሶን መልእክቱ ምዕራፍ 2 ቁጥር 4 ላይ እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ በኃጢአታችን በመተላለፋችን በደለኞች እንኳን ሙታን ሆነን ሳለን ከክርስቶስ ጋር ሕይወትን ሰጠን ያለ። በመተላለፋችን ሙታን እንኳን ሆነን ሳለን እርሱ ግን በምሕረቱ ባለጠጋ ስለሆነ ባለጠጋ ማለት ምሕረቱ የሰፋ ወሰን ድንበር የሌለው ነው። አንተ የትም ኑር የት ምንም ውስጥ ኑር ካህኑ ጋር መተንሳ ስትገባ ያንን የኃጢአት ስርየት የምታገኝ ያንን የአምላክን ምሕረት የምትገኝ ካህኑ ተወክሎ ቁጭ ብሏል። ማንን ወክሎ? አምላኩን ወክሎ ቁጭ ብሏል። እናንተ በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት ደግሞ ለቅዱስ ጴጥሮስ የተሰጠው ስልጣን እንግዲህ የካህናት ስልጣን ሌላ ነገር አይደለም። ልክ ለጴጥሮስ የተሰጠው ቃል ለካህናት ያገለግላል ማለት ነውና ካህናት ስለሆኑ ስለዚህ ይሄንን ያደረገ እግዚአብሔር ነው። በዚያ ወደ ካህኑ ስትመጣ ነው የትም ኑር የትኛው አይነት ኃጢአት ማለት እያወቅህ ኃጢአት ውስጥ ኑር ማለት አይደለም። ጊዜን ማባከን ጉልበትን ላለመስጠት ራሱ ለቅዱሳን ከመጋደል ይልቅ ወደ ሌላ መንገድ ነው የሚወስድ። ወደ እግዚአብሔር መጠጋቱ የተሻለ ነው። ብዙ ሐሳብ ይቀልልሃል። በነገራችን ለሰላም ተኝተህ ውለህ ታድራለህ፣ እሱ ስለ እናንተ ያስባልና ሐሳባችሁን ሁሉ በእርሱ ላይ ጣሉት እንዳለ ቅዱስ ጴጥሮስ እሱ ስለ አንተ የሚያስብ ሆኖ እያለ አንተ ሌላ ነገር ያለሱ የምታስብ ከሆነ ከእግዚአብሔር የሆነ አንዳች ረድኤት ላታገኝ ትችላለህ። እርሱ ቀረቡት እርሱ ወደ እናንተ ይቀርባል እንዳለ ያዕቆብ እንደዚያ ነው የሚሻለው ከእግዚአብሔር ጋር መቅረብና መሸሽ ግን ፈቀቅ ማለት እንደዚህ ላይ ዋጋ ያስከፍልሃል። ከንስሐ ሕይወት በጣም እንድትርቅ ከካህናት ጋር ያለን ግንኙነት በጣም እንድታቋርጥ ያደርጋል። እግዚአብሔር ጋር ከካህናት ጋር ግንኙነት ከሌለ በመሰረቱ ከእግዚአብሔር ጋር ግንኙነት አይኖርም። የንስሐ አባት የሌለው ሰው እንዴት ነው ከእግዚአብሔር ጋር ግንኙነት ሊኖረው የሚችለው? በየት በኩልስ? በቃ ቀጥታ በራሴ ባነጋግረውስ እግዚአብሔር ይላል
ቀጥታ ድፍረት ነው። አንዳንዴ ሲታስቡ ድፍረት አይነት ነገር ነው የሚታየው። በቃ እግዚአብሔርን አቅልሎ ማየት ነገር ማለት እሱ በዚህ መንገድ ይሳለው፣ አይ አንተ አታውቅም እኔ በመረጥኩት መንገድ ላይ ነው ብሄድ የሚሻለው የሚል እንደዛ አይነት አካሄድ የሚሄዱ በጎች አሉ ወይም ምእመናን አሉ። ይሄ ደግሞ ለካህናት ፈታኝ ነው ወይም አስቸጋሪ ነው የሚሆነው። በጣም አስቸጋሪ ስለሚሆን በእረኝነት ተግባራቸው ላይ ተጽዕኖ ሊፈጥርባቸው ይችላል እና ከዚህ አንፃር ነው ያ ልጅ ከአፈንግጦ ወጣ፣ አየ፣ ሲቀጣ ልመለስ አለ። ፍርፋሪ ይበላል። ልጅ መሆን አይገባኝም ከዚህ ወዲያ አለ። እግዚአብሔር ግን ልጅ ነው ያደረገ። ከዚህ በኋላ ባሪያ ተብለን እንጠራ አይገባም። ቅዱስ ጳውሎስ እንዳለው አባት ብለን እንድንጠራው ነው አይደለ? በቃ የተቀመጠው ነገር ወደ እርሱ ያስጠጋን ከራሱ ጋራ ወደ እርሱ ያቀረበን ክርስቶስ ለዛ እንደ አባትና እንደ ልጅ ሆነን ነው የተቀበሉ። በስሙ ለሚያምኑ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ነው ልጅ ነን። ልጅ ሆነ ግን የልጅነት ተግባር ደግሞ መወጣት ያስፈልጋል። አለማስቸገር አባቶችን ከክርስቲያናዊ መህር ወጥተን በጣም ለመመለስ የሚያስቸግር ሰው አለ። ለመምከር ለማስተማር አውቃለሁ የሚል አለ። ቀኖኑ አውቃለሁ ያለ ሰው አይ እንዲህ ነው ለማለት ያስቸግራል። እንደዚህ አይነት ምእመናን ስላሉ አንዳንዴ ያስቸግራል ለማለት ፈልጌ ነውና ወደ ልጁ መጨረሻ ስንመለስ ምን የሚል አለ? አንድ የሚደንቅ ነገር መጨረሻ ላይ መጣ። ሲመጣ አባትየው እሱ እንዳለው አልሆነም። እንደውም ሲያየው መጣ የሚለው ወሬ ሲሰማ በጣም በፍሪዳውን አርዶ ድግስ አድርጎ ትልቅ ድግስ ወዳጆቹን ጠርቶ የጠፋው ልጅ ተገኝቷል ኑ ማለት ለእሱም ለእግሩ ውሃ ስጡት ይታጠብ፣ ለእግሩም ጫማ አቅርቡት፣ ጥሩ መጎናጸፊያ፣ ለጣቶቹም ቀለበት ይሆናል። በቃ እግዚአብሔር ማለት እንዲህ ነው። ወደ ካህናት ቀርበ ንስሐ ስትገባ ማለት ይሄ ነው የሚገጥምህ ነገር ማለት ነው። ይሰጠዋል በቃ እግዚአብሔር መንግስት ክፍት ነው ማለት ነው። ለኛ ሁሌ እስከመጣን ድረስ አልተዘጋብንም። እግዚአብሔር በምህረቱ ይቅር ይለናል፣ ግን በካህናት በኩል የሚለውን ይያዝን ማለት ነው። እና መጣ እንደዚህ አለ። በኋላ በውጭ ያለው ልጅ ሰማ። እርሻ ቦታ ነበረ። ሲመለስ ያኛው ታላቅ በቤት ቀርቶ ከአባቴው ሳይለይ የኖረው ማለት ነውና አባቴ ሰም ወሬኛ አለ አንዳንዴ ስትድን የማይወድና በቃ ከሰውም ከእግዚአብሔርም ሊያዋጋክ የሚሞክር አለ በነገራችን ላይ እና መጡና ገና በመንገድ ላይ ሳለ እንዲህ አባትህ እኮ ያ የጠፋው ወንድምህ ሲመጣ እና እንዲህ ነው እኮ አንተ የለፋበትን የደከምክበትን ነገር የትም ሲያባክን ኖሮ ድርሻውን ወስዶ ሄዶ አሁን ሲመጣ አባትህ እንዴት እንደተቀበለው ብታይ ምናምን ብለው ነገሩት። ልጁ ገና ቤት ሳይደርስ ማለት ነው። ምንድነው ካታው ከአባቴ ቤት የሚሰማ ባለ ጊዜ እንዴት አለ። እሱን ተበሳጭ። አንዳንዴ መልካም ተጋድሎን እንድትበሳጭበት የሚያደርጉ ሰዎች ዓለም እንዲህ ነው። በቃ መጋደልክ ለምንድን ነው? አጥህ ከኋላ መቶ በ11ኛው ሰዓት መዳን ካለ አንተ ለምንድን ነው ዘመን ስትጋደል የምትኖረው? መጨረሻ ላይ ንስሐ ትገባ አይነት ነገር ማለት ነው። እንደዛ አይሆንም። እንደዛ አይሆንም። እና እንደዚህ አይነት ሲጀመር አንተ ከዚህ ሰዓት ቀጥለ ያለው ሰዓት ላይ የመኖርክን አንተ አታውቅም። ተዘጋጅታችሁ ኑሩ ነው የተባለው። መች አይ አውቃለሁ ቃስ የንስሐ ገባለሁ ማለት እግዚአብሔርን አንተ አታውቅም እንደማለት ነው የሚቆጠረው። ለምን እስትንፋስ በሱ እጅ እንጂ በአንተ እጅ ላይ አይደለም ያለው። እንደዚያ ነው መረዳት ያለብንና ንስሐ የመዳን ቀን አሁን ከዛሬም አሁን ነው ክርስቶስ ያለው በዚህ በቅዱስ ሉቃስ ወንጌል ምዕራፍ 17 ላይ ቅድም ባነሳነው ክፍል ላይ ማለት ነው። እና አሁን ነው እና እንዲህ ብሎ የሚያጣሉ ሰዎች አለ። ከዚያ መጣ አባቴ እንዴት ነው እንደዚህ የምታደርገው? እኔ አደከም እሱ ጠፍቶ ጠግቦ ሄዶ አሁን ደግሞ ምን ታደርጋለህ ሲለው ምንድነው ብሎ የመለሰለት ልጄ ሆይ ይሄ ወንድምክ ሞቶ ነበር ሕያው ሆነ፣ ጠፍቶ ነበረ ተመለሰ አለ። እንዲህ ነው አዳም ጠፍቶ ነበረ፣ ክርስቶስ ወደርሱ መጥቶ ፈልጎ አገኘው መለሰው። አዳም ሞቶ ነበረ፣ ክርስቶስ መጥቶ አነሳው። በኃጢአት ውስጥ ያለ ሰው ሞቶ ነበረ፣ ወደ ካህኑ መጥቶ ንስሐ ሲገባ ተነሳ። በዛ መንገድ የነበረ ሰው ጠፍቶ የነበረ ሰው መጀመሪያ ጠፍቶ ነበር፣ ወደ ካህኑ ሲመጣ ተመለሰ ይባላል ማለት ነው። በቃ ወደ ክርስቶስ እቅፍ ተመለሰ። ካለበለዚያ ከእቅፍ ውጭ ነው ያለው። እንደዚያ ነው ቤተክርስቲያን የምታስተምረውና ከዛ ቀጥሎ እንዴት ሲል ደግሞ ምንድን ነው አንተ ድሮ የትም አልሄድክም የኔ ነበርክ፣ ከኔው ጋር ነበርክ። በጣም የሚያስደስት ቃል
አሁን ስናየው ያ ሁለት ጣፍቶ መጥቶ በኋላ በደስታ የተቀበለ ሰው በጣም የከበረ አይነት ነገር ሊመስለው ይታያል። ግን ትልቁ ቃል አንተ ድሮም አልጠፋህም ከኔ ጋር ነበርክ፣ የኔው ነበርክ መባል በእግዚአብሔር ምን ያህል ያስደስታል። የኔው ነበርክ ማለት እንዴት ነው? ድሮም በንስሐ ሕይወት ውስጥ ነበርክ፣ ድሮም የጽድቅ ተግባር ላይ ነበርክ፣ ሃይማኖታዊ ተጋድሎ ላይ ነበርክ፣ ክርስቲያናዊ ስነ ምግባር ላይ ነበርክ፣ የንስሐ አባት ነበርክ፣ አባት ነበርክ ማለት ካህኑን ነበርክ፣ የኔ ነበርክ ማለት በቃ ከዚያ ሕይወት ውስጥ ካለን ነው። የሱ ሳንሆን ብንመጣ ይቀበላል እግዚአብሔር። የኔ ነበርክን የሚያል ደግሞ የሚያስደስት ነገር የለም ማለት ነው። ስለዚህ የጠፋውን መፈለግ ካህናት ድርሻ ነው። ምእመናንም ደግሞ በበረቱ የመኖር የካህናትን ቃል የመስማት ሕጉን የክርስቶስ ስርዓት ቤተክርስቲያን ስርዓት ሕግ ምንድነው ቤተክርስቲያን ሕግ የሚለውን ከካህኑ አፍ የመስማት አለበት እና ብዙ ምእመናን የሚማረሩ አሉ በካህናት ላይ ማለት ነው። በካህናት እንደዚህ አድርገው እንደዚህ አሁን ይሄ ካህን ነው፣ አሁን ይሄ ክርስቶስ ካህን አድርጎታል እኮ ያንን ሰው ማነው እንዲሳደብ የፈቀደለት? ለዚያ ሰው ክርስቶስ ካህን አደረገው። አሁን ይሄ ካህን ነው ማለት ክርስቶስ ተሰስቷል ማለት ነው። ካህናት ኃጢአት አይሰሩም ማለት አይደለም። ቢበድለው ጠያቂ ማን ነው? ክርስቶስ ነው። ለምሳሌ ጴጥሮስ ካህን ነው፣ የሐዋርያት አለቃ ነው አይደለም? የሐዋርያት አለቃ ነው። በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ አንድ የተጻፈ ታሪክ አለ። በፊልጵስ ቂሳሪያ ክርስቶስ የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ሲመልስ ጴጥሮስ አንተ ብፁዕ ነህ አለ። ይህንን ነገር ስጋና ደም አልገለጠልህምና። ወደ ቁጥር 20 ደግሞ ዝቅ ብለህ ስትመልከት ክርስቶስ ከዚህ በኋላ ይህንን ካለው በኋላ አንተ አለት ነህ በአንተ አለትነት ላይ እያለ ከነገረው በኋላ ደግሞ ስለ ሞቱ ነገራቸው። እንደሚሞት እንደሚሰቀል ሲነግራቸው ይሄ በአንተ ላይ አይሁን አለ ጴጥሮስ፣ እዛው ምዕራፍ ላይ ማለት ነው። ከዛ ሄድ አንተ ሰይጣን ነው ያለው። እዚያው ነው የገሰጸው ጴጥሮስ። አሁን ብፁዕ አሁን ሰይጣን ክርስቶስ ነው ያለው። ካህናት በጎ ቢሰሩ ብፁዓን የሚባሉት በእግዚአብሔር ዘንድ ነው። ካልሰሩ ስተት ከሰሩ የሚጠየቁትም እንደ ጴጥሮስ ሁሉ በእግዚአብሔር ዘንድ ነው። እኛ ግን በጴጥሮስ አገልግሎት እንድንጠቀም እርሱ ክርስቶስ አዞናል። አለት ነን የመንግስት ስመት መክፈቻ በእጅ ነው ስላለው ይሄንን ነው እኛ የምንከተለው። የድርሻህን ተወጣ እንጂ የድርሻውን ባልተወጣ ብዙ መጨነቅ የለብህም ነው። በእርግጥ ካህናት ደስ ባለ ሁኔታ ሲያገለግሉ ዓለም አሁን አሸባሪ ናት፣ አስቸጋሪ ናትና በብዙ ሽብር ነው የምታናውጥ፣ ታንገዳግድሃለች በብዙ ሐሳብና ያንን ያለ ማንገድገድ እንደው ቀጥ ብለህ ለመቆም ብዙ ዋጋ ሊያስከፍልክ ይችላል። በዚህ ላይ እረኝነት ሲላላ ደግሞ በቃ ትልና እየተጠጋክ ያልሆነ ቦታ ላይ ራስን ልታገኘው ትችላለህ። ራስን እስክትታዘብ ድረስ ወደ ራስ ከተመለስክ ምናልባት ዓለምን የመሰለ ሰው ወደ ራሱ ላይ መመለሱ እድሉም ጠባብ ነው። በመሰረቱ እንደዚያ ነው የሚሆነውና ስለዚህ ካህናት ይበልጡን መንጋውን ካልጠበቁ በእጅጉ ይጠየቁበታል። አደራ ነው በእጃቸው ላይ ያለው የእረኝነት ተግባር ነው። አንድ በተኩላ ቢወሰድ ከዚያ ከበጎቹ መካከል በተኩላ ቢወሰድ በዓለም ሐሳብ በዲያብሎስ ሐሳብ ቢወሰድ ካህኑ ስህተቱ የሱ ከሆነ ተጠያቂ ነው። ቅድም እንዳለው መነሻችን ላይ እንመለስና ነገር ግን ንስሐ ግባ ብሎ መንገድ አሳይቶ አስተምሮ አሻፈረኝ ብሎ ሄዶ ያ ሰው ቢሞት ያ ኃጢአተኛ በእርግጥ በኃጢአቱ ይሞታል። እሱ ግን ነፍሱን አድኗል። ከዚህ ነው ቤተክርስቲያን አስተምረው። በእውነት መምህር ትልቅ ትምህርት ነው የሰጡን። ከልብ ነው የምናመሰግነው መምህር፣ ቃሎት ያሰማልን። በጣም ስናስበው የነበረውን መምህር አሁን እኔ የሚገርሞት ነገር በጣም ደስ እያለኝ ነው የሰማሁት እና የዛን ያክል ደግሞ ብዙ ቻሌንጆች አሉት። አሁን ለምሳሌ ቀደም በመልካምነት ሕይወት በመልካምነት እረኝነት ላይ ክርስቶስ የከፈለውን ስናስበው እኛ ምድራዊዎች ላይ ሆነን የምንከፍለው ነገር ምንም ነው። በነገራችን ላይ በክርስቶስ ፊት ለፊት ማንኛውም ሰው እናት አለን አባት አለን፣ ማንም ሰው ራሱን አይሰጠንም። ማንም ሰው ግን እርሱ ከመታመኑ አልፎ ከእረኝነቱ አልፎ በህይወቱ ተደራድሮ ክርስቶስ በእውነት ራሱን ሰጥቶ የዛን የመልካምነትን እረኝነትን ያሳየበት ታይም እኔ በጣም ነው የሚደንቀኝ። እውነቴን ነው መምህር የገለጸበት ታይም በጣም ነው ደስ የሚለው። ቃሎት ያሰማልን መምህር። እና ምንድነው መምህር ለመጠየቅ የምፈልጋቸው ጥያቄዎች አሉ ከራሴ አንጻር ሆኖ
የተመልካቾችን አንጻር ለማየት ያክል እንፈልጋቸው። ለምሳሌ በስደት ሀገር ላይ የሚኖሩት አይመላል ይሄም ብዙ በሚዲያም ደረጃ የሚያዩት ነገር ነውና በኢትዮጵያ ውስጥ እየተደረገ ያሉ ነገሮች ለምሳሌ እንደ ገብረ ሰዶም ነገር ወንድና ወንድ መዳራት እንደዚህ በዚህ በቃ የሆነ በቤተክርስቲያን ውስጥ እየሆነ ያሉ ለምሳሌ የእምነት መገለጫ ስለ ክርስቶስ መሞት ነው እንጂ ስለ አንድ ጨርቅ ባንዲራ ወይንም ደግሞ ስለ አንድ ነገር መሞት አይደለም። እና ብዙ ጊዜ በውጪም ያሉ ሰው እህቶቻችን ኢትዮጵያ ውስጥም ያለው ሰው አስታውሳለሁ መምህር አንድ ጊዜ እንደውም ሻሸመኔ ሚካኤል መጥቼ ሚካኤል ደም እንዳፈሰሰ ነገር አድርገው እኛ የደም ቤተክርስቲያን ውስጥ አንገባም ያሉኝ ጉባኤ መጥቼ እግዚአብሔር በሚያውቀው ማለት ነውና እንዴት ነው ይሄንን ነገር እንዴት ያዩታል እስቲ በርሶ ዘንድ? መልካም በቃ ዓለም እንዲሁ አጀንዳ የምትፈጥርልን ከመቼስ ዲያብሎስ በአንድ አቅጣጫ ይሞክራል፣ ካልሆነ በሌላ መሞከሩ አይቀርም። በሌላ በአንድ ሊያስትክ ይሞክራል፣ በዚያ ካልተሳካ ሌላ አማራጭ መሞከሩ አይቀርም። ሰው ማድረግ ያለበት ለመዳን በአንድ መንገድ ሄዶ ያ መንገድ ከግብ አደረሰው እንኳን በሌላ አማራጭ እንደሱ ነቅቶ መሞከር። ለምን አሁን ለምሳሌ በተሸነፈ ዓለም ውስጥ ነው የምንኖረው አይደል? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለምን አሸንፌዋለሁ ብሏል ክርስቶስ። የተሸነፈ ዓለም እንዲያሸንፈን ነው እየፈቀድን ያለ። ተሸናፊው ዓለም ማለት ነው እኛ የምንገዛው ዓለም እንዲገዛ ነው እየፈቀድን ያለ አይደለም። ሰው ከገዛ ምኞቱ የተነሳ ኃጢአትን ያደርጋል አለ ያዕቆብ። ከገዛ ምኞቱ የተነሳ ያዕቆብ 4 ላይ ከገዛ ምኞቱ ኃጢአትን ያደርጋል፣ ምኞት ጸንሳ ኃጢአትን ትወልዳለች አለ። ምኞት ኃጢአት ደግሞ ሞትን ትወልዳለች አለ። ሰው ከገዛ ምኞቱ አምሮቱ ተነስቶ ኃጢአትን ይጸንሳታል፣ ይወልዳታል። ማለት ዓለምን ማየት መጀመር ምኞት ይሄ ነው አይደለም? ወደ እሷ ማማተር፣ እሷ መመልከት። ከዛ በዓለም ውስጥ ያለው ነገር ታየዋለህ። ምንድነው እየተከናወነ ያለው ነገር፣ እየተደረገ ያለው ነገር ምንድነው የሚለውን ታያለህ። ካየሁ በኋላ ምኞትክ ካየክ በኋላ የሆነውን ነገር ታየውና ያ ምኞት ያድርብሃል። እንዲህ ቀድሞ ነው አይን ለዓለም አለመስጠት፣ ጆሮ ለዓለም አለመስጠት አዋጭ ይሆናል ማለት ነው። በተለይ ለኛ ለደካሞች በጣም ደካማ ስለሆነን ማለት ነውና ያይና ዓለምን መመኘት ሲጀምር እዛ ኃጢአትን ይጸንሳል። ከዚያ በኋላ ወደ ግብሩ ወደ ተግባሩ ይገባል ማለት ነው። ወደ ተግባሩ ይገባል። አሁን ባልከኝ ነገር መጀመሪያ በሻሸመኔ ቅዱስ ሚካኤል ቤተክርስቲያን እዛው ስለሆንኩ ነው ስለማውቀው የሆነው ነገር አሁን በመጀመሪያ በክርስቲያናዊ እይታ ስናየው በሆነ ነገር ላይ እየቆዘምን መኖር የለብን። የሆነ ምናልባት እግዚአብሔር ደግሞ እኛን ሊያስተምርበት የፈለገ አንዳች ነገር ሊኖር ይችላል። መማር አለብን። ምንድነው የምንማረው ነገር የሚለውን እዛ ላይ ትኩረት ብንሰጥ ጥሩ ነው። ለምንም ይሁን ለምን ያ ነገር እሱ ላይ ብናይ ወደ ሰው የሚያማትር ሰው ኃጢአቱን ሰነፍ ሰው ሊቃውንት እንደሚሉ ለኃጢአቱ ሁሉ ሌላን አካል ተጠያቂ ለማድረግ ምክንያት ይፈልግለታልና ሌላ አካል ተጠያቂ ከማድረግ በፊት እኛ ራሳችን ሁሉም ሰው ይህንን የሚል ሰው ሁሉ ራሱን ተጠያቂነት ለማድረግ መሞከር ነው መጀመሪያ የሚሻለው። ማንም ሰው ያድርግ ምንም ነገር ይሁን በዚያ ነገር እግዚአብሔር ለምን አመጣው ይሄንን ነገር ብሎ አስቦ እግዚአብሔርን ይቅርታ መጠየቅ፣ ወደ ንስሐ መምጣት መጠየቅ ነው የሚሻለው። በጎ ላደረገ እሰየው፣ እንኳን በጎ አደረገ፣ እንኳን ለሃይማኖቱ ሞተ፣ እንኳን ለሃይማኖቱ ተገደለ። የሚያስቆጭ ነገር እኮ አይደለም። ክፉ ላደረገ ደግሞ እርሱም በዚህ አይነት አማዋት እግዚአብሔር እንደው ቢያደርግ አይባልም። ወደ ምሕረት እንዲያመጣው ቸርን ቅድም ብለሃል አንተ ክርስቶስ ኃጢአተኞች ሆነን ሳለን ከኛ ጋራ ተመቶ ከኃጢአተኞች ጋር የዋለው እና ምሕረት ያደረገው ሲሰቅሉት ለሰቃዮቹ ነበር የእርሱ ምሕረት፣ ለገራፊዎቹ ነበር የእርሱ ምሕረት፣ ለተሳዳቢዎቹ ነበር የእሱ ምሕረት፣ ለገፋፊዎቹ ነበር የእሱ ምሕረት አይደል? ይሄንን እኮ የምንለው ፊቱን በጨርቅ አስረው እየተፉበት ነብይ ነስኪታን በላ የሚሉት ሰው የሚሞት አምላክ ነው። እኛ አርያ የምናደርገው እሱን ነው። በመስቀል
ብረት ሚስማር ቸንክረው ለሚሰቅሉት ደሙን ለሚያፈሱ ሰዎች ነበር የደሙ መፍሰስ። ይህንን ማሰብ ከቻልን የይቅርታ ሰዎች መሆንን ከክርስቶስ እስካልተማርን ክርስትናችን የቱ ጋር ነው መሰረቱ? እሱ ለገዳዮቹ ከሞተ እኛ ስለ ገዳዮቻችን እያወራን መዋል የለብን ቢሆን እንኳን ማለት ነውና ቅዱስ ሚካኤል የምህረት መልአክ ነው። የሚጠብቅ የሚባርክ የሚታደግ ነው የምናውቀው ቅዱስ ሚካኤል የምህረት ነው። በቅድስናው ቦታ አንዳንዴ እግዚአብሔር የሆነ ምልክት ሊያሳይ ይችላል በሚለው ብንወስደው መልካም ነው። በዚህ ባልፈው መርጣለሁ እሱን። ሌላው በዓለም ላይ ስለተንሰራፈው ኃጢአት ሰው የሃይማኖት ቸልተኝነት ስላለበት ይመስለኛል። ለሃይማኖት ኦርቶዶክሳውያን በተለይ ክርስቲያኖች የምንሰጠው ትኩረት እጅግ ሃይማኖት ከአንድ ቀን የግል ጉዳያችን አሳንሰን እኮ ነው የምናየው ሃይማኖት አይደለም። ከአንድ ቀን የግል ጉዳይ ለምሳሌ ሰው እኔ አሁን ምሳ በልቻለሁ፣ እራት ስለመብላት አስባለሁ። እራት የምበላበት ነገር ከሌለኝ ወይ እራቱ ከሌለ ምን ያህል እንደምጨነቅ አስብ። ስለ ሃይማኖት ግን እንደዚህ ይጨነቃል ወይ? ክርስትናው አለ ወይ? ስለዚህ ጉዳይ ማልጨነቅና ስለ ስጋ የሚጨነቅ ከሆነ መቼም ስጋን መስዬ ነው እየኖርኩ ያለሁት። ስለዚህ በዓለም ስንኖር ዓለም የምታዘጋጅልን ራሷ አለ ሜዳ እንድንኖርበት የተመረጠ በእግዚአብሔር የተሰጠን መንገድ ደግሞ አለ። በእሷ ሐሳብ ከኖርን በስጋ ሐሳብ ከኖርን የዓለምን ሐሳብ ማስተናገዳችን አይቀርም፣ ማድረጋችን ግብሯን መፈጸማችን አይቀርም። በዓለም ሐሳብ የሚኖሩ ሰዎች ግብረ ሰዶም ሊሆኑ ይችላሉ። ግብረ ሰዶምን ባይሆን ደግሞ እንደዚህ አይነት እንትን ማለት ይቻላል። የሰዶምን ሰዎች እንደምሳሌነት ማየት እንችላለን እኮ ጥቂት ብዬ ለማለፍ ያክል ብቻ ምናልባት ጊዜ ካልወሰድን የሰዶም ሰዎች መጀመሪያ የኃጢአታቸው ምንጭ ራሱ እኮ ምንድን ነው? መጀመሪያ እይታቸውን ማበላሸት፣ እይታቸውን አለማስተካከል ነበር። መጀመሪያ አንድ ባል ያላት ሴት ጎረቤት ካለው ሌላ ሚስት ካለችው ወንድ ጋራ ግንኙነት መፍጠር ዝሙትን መፈጸም ነው። ከዚያስ ወንድየው ከሴቷ ጋር ከጎረቤት ጋር እያለ ከሰፈር ጋር እያለ ከዘመድ ጋር እያለ በከተማ ሁሉ አንድ ወንድ በከተማ ያሉ ሴቶችን ሁሉ ጋር እስኪደርስ በቃ እስኪጨማለቁ ድረስ ማለት ነው። ይቅርታ ለቃል አጠቃቀምና ሴቷም ወንዶቹ ጋር እንደዚሁ ሁሉም ሲደራረሱ በመጨረሻ ኃጢአት እየመሰላቸው አልሄደም ጉዳዩ። በቃ አንድ ባል ሚስት ምናምን የሚለው ነገር ቀረና አንድ ወንድ የትኛውም ሴት ጋር ቢደርስ ችግር የለውም ብለው ወሰዱ። አንድ ሴት ከየትኛውም ወንድ ጋር ምንም ብትሆን ምንም ችግር የለውም ብለው ይህንን ፈጸሙ፣ ጨረሱ በሰዶም ያሉ ሰዎች። ከዚያ በኋላ የኃጢአት እድገት ደግሟል። ሰው በኃጢአት ነው የሚያደገው። ግብረ ሰዶም ላይ የምትደርሱ ዝም ብለህ አንዴ ተነስተህ አይደለም እኮ። አንድ ግብረ ሰዶም የሚሆን ሰው ዛሬውኑ ተነስቶ አይደለም። የኃጢአት ሐሳብ እድገት አለ። በዚያ ውስጥ አልፎን እዚያ ደረጃ ድረስ ድፍረት ላይ የሚደርሰውና የሰዶም ሰዎች እንደዚህ ካደረጉ በኋላ ከወንድና ሴት ጀምሮ አሁን ወንድና ሴት ሀገራችን ኢትዮጵያ ውስጥ በከተማችን እዚህ ባለንበት በአዲስ አበባ ቢሆን አጎር ግንኙነት ከጀመሩ ከጋብቻ ውጭ ሩካቤ ስጋ ጀመሩ። ከዚያ እያሉ ከሄዱ ይሄ ነው አድጎ ግብረ ሰዶም ጋር ደግሞ የሚደርሰው ማለት ከሰዶም ሰዎች። ከዚያ ሰዶም ሰዎች ምንድን ያደረጉት ሄደ በኋላ ላይ ወንድና ወንድ ሴትና ሴት ጀመሩ። ለምን ሴትና ወንዱ ጨረሳ፣ አሁን ደግሞ ወንድና ወንዱ ሴትና ሴት ጀመሩ። ይሄንንም አድርገው ጨረሱ። ከሚገርም ነገር በመጨረሻ ላይ እኛ የምናስታውሰው ታሪክ ምንድን ነው? ሎጥ አይደለም በሰዶምና ገሞራን ጊዜ ለማጥፋት ሲወሰን ሎጥን ማውጣት ነበረበት። እኔ በጣም የሚደንቀኝ እዚህ ሐሳብ ውስጥ ምንድነው ሎጥ ሁለት ሴት ልጆች ነበሩት። ሁለቱም ደናግላን ነበር፣ ድንግሎች በዛ ከተማ ላይ በሰዶም ውስጥ ሆኖ ድንግል ሆኖ መኖር ይቻላል ማለት ነው። አዲስ አበባ ውስጥ ድንግል ሆኖ መኖር ይቻላል ማለት ነው። አሁን አዲስ አበባ ምንም ብትከፋይ ሰዶምን ያህል አልሆነች አይደለም። እህቶቻችን በምን አይነት ህይወት ውስጥ ነው ያለው የሚለው ማስተዋል ያስፈልጋል። ሰዶም ውስጥ ናቸው። ሰው ሴትና ወንዱ ተገናኝቶ እንዳለ ጨርሶ ወንድና ወንድ ሴትና ሴት ጀምሯል። የሰዶም ልጅ ግን የሎጥ ልጆች ግን በሰዶም ድንግል ነበሩና እግዚአብሔር ከአብርሃም ጋር ተነጋገረ። በፍጥረት 18 ሰዶምና ገሞራን ላጠፋ ነው አለ። አብርሃም ተማጸነ ጥቂት፣ ምናልባት 10 ጻድቃን እስከሚገኙበት ድረስ ቢሆን ብሎ ሞከረ። 10ም ቢኖሩ አድናለሁ አለ። ግን አልኖሩም። የተገኙት ሎጥ ብቻ ነው አካሄዱን ከእግዚአብሔር ጋር ያደረገውና እሱን ከቤተሰቦቹ ጋር አውጥቼ ሌላውን ከተማይቱን አጠፋለሁ አለ። ደኝና ዝንቤ ከእሳት አዝንቤ ከሰማይ። ከዚያ መላእክት ላከ ሁለት እና ሄዱ። ሎጥን አናገሩት። እግዚአብሔር ሊያደርግ ያለውን ነገር አናገሩት። ከዚያ በኋላ ከከተማው ሊያወጡት እንደሆነ ሲያወሩ የሰዶም ሰዎች ጸጉረ ልውጥ ሰዎች በከተማው መምጣታቸውን ሰሙ።
ከዚያ በኋላ አሁን ወንድና ወንድ ጨርሰዋል፣ ሴትና ሴት ጨርሰዋል። ወንድና ሴቱ ከጨረሱ ቆይተዋል ብለናል። እና ከፀጉረ ልውጦቹ ጋር ደግሞ ፈለጉ። ከዚያ ቤት ሄዱና የሎጥን እንግዶቹን አውጣቸዋል። ለምን ያንን የለመዱትን ኃጢአት ደግሞ ከእነርሱ ጋር የከወኑ ዘንድ ጠየቁ። ሎጥ በፍጹም አይሆንም ማለት ግድ አሉ፣ አይሆንም ማለት ግድ አሉ። ከዚያ መጨረሻ ላይ ሎጥ እንደ አማራጭ ያቀረበው 2 ደናግል ልጆች አለው ብያለሁ። 2 ድንግል ልጆችን አውጥቼ ልስጣችሁ፣ እነሱን እንደፈለጋችሁ አድርጉ፣ እነዚህን የእግዚአብሔርን ሰዎች መላእክት ግን ተዋላቸው። ሎጥ ልተሳለቁበት። ምክንያቱም እነሱ ከሴት ጋር ግንኙነት ማድረግን የተውት ገና ጥንት ድሮ እንደ ዘመኑ እንዳለፈበት በቃ ምንም እንደማያውቃው ልክ ሴቶቻችን አጭር ሱሪ ደግሞ አጭር ሱሪ ካለበሰች በቃ ያላወቀች አራዳ አይደለችም እንጂ ብላ ለኛው ጓደኛዋ እንደምታወራው ማለት ነው። አራዳነት ማለት ማወቅ ብልጥ መሆን ማለት ይመስለኛል አይደል ቃሉ። እንደዛ ማለት ለካ ዓለምን መምሰል ነው። እና ሰዶም ውስጥ ሎጥ ጊዜ ያለፈበት ሰው አድርገው እንዴት ነው የምታስበው አንተ? እኮ ካለፍንበት ቆይተናል እኛ እዚህ የኖረ አንዳንዴ ሰው እንልክ አዲስ አበባ የኖር ከምን እንዴት እኮ ቀላል ነገር ነው በቃ ያለማመድክ ኃጢአትንና ከዚያ ሎጥ እምቢ አለ። ልጆቹን በሱም እምቢ አሉ። እነሱ ማለት ነው እነሱ ጉዳያቸውን ከሴትና ከወንድ ጉዳይ አይደለም አልፏል ይያቸው ወደ ግብረ ሰዶም ተጠናቋልና ከዚያ በኋላ መላእክቱ በሩን ዘጉት። የሎጥን በር ዘጉትና ከዚያ በግድ ሊሰብሩ ሲሞክሩ ልብ ከታወረ በቃ እየተነገረም ትሞክራለህ ኃጢአት ዓለም በዳደብ ትንከባለልባታለና አይናቸውን አሳወሩ መላእክቱ። እነዚያ የሰዶም ሰዎች ማለት አይናቸውን ሲያሳወሩ እነሱ ቀድሞ ልባቸው ስለታወረ አይናቸው ታውሮ እንኳን የሎጥን በር ሰብሮ ሊመግቦት የነሱን ለማግኘት በዳበሳ ፈለጉ ነው የሚለው። በቃ እንዶ ቤት ውስጥ ታስረ ቁጭ ብትልም ከኃጢአት አትቦዝንም ማለት ነው። በቃ ግብርክ እስካደረግከው ድረስ በቃ በኃጢአት ውስጥ ካደረግክ ድረስ ኃጢአትን በውስጥ እስካጎለበትካት ድረስ በቃ አይንክ ጠፍቶ አሁን እነሱ ማለት የነበረባቸው ምንድን ነው? እስኪ ስናስበው እንዴ እግዚአብሔር ድንቅ ነገር እነዚህ ሰዎች ድንቅ ነገር በላችን ላይ ያደረጉ አይናችን እንኳን ሳወሩት ብለው ደንግጦ ወደ ንስሐ ነበር አይደለ መመለስ የነበረባቸው። እነርሱ ግን በዳበሳ ቢሆን ፈለጓት ኃጢአትን። ዓለም ያሳወረው ሰው ዓለም አይኑን ያጨለመ ልቡን ያጨለመበት ሰው በዳበሳ ኃጢአትን ይፈልጋል። በሌሊቱ በቀን በአደባባይ በቤቱ በውጭ እንዲህ ነው በቃ። እና መፍትሄው ቀድሞኑ ኃጢአትን ከመለማመድ መቆጠብ የተሻለ። ኃጢአት ስንለምዳት እየጣፈጠች ውስጣችን ልታድግ ትችላለች። ለትልቅ ውድቀት ይዳርገናል። መመለስ ከማንችልበት ራሳችን እስከምናጣበት። በእርግጥ በኃጢአት ውስጥ ተዘፍቆ የሚኖር ሰው ራሱን ያውቃል ለማለት ያስቸግራል። እግዚአብሔር ሁላችን ምሕረት ያድርግና ሁላችን በኃጢአት ስለምንኖር እርሱ ቸር አምላክ ነው። ግን ወደ ንስሐ መቅረብ ቢያንስ ቅድም ላልነው ነገር አሁን አንድ ሰው ወደዛ ለመድና ካህን ኖሮት ካህኑ ንስሐ እንኳን ባይሰጠው ከካህኑ አካባቢ መቆየት ይጠቅማል። ለምን አንድ ቀን በዚያ ካህን እኮ ሌላ ካህን ያገኛል። ቤተክርስቲያን ጊዜው ባይደርስና መልስ ባገኝ ለጥያቄው ቤተክርስቲያን መቆየት ያስፈልገው። አንድ ቀን እዚያው ነው ጽድቅ የሚያገኘውና እሱ ይሻላል። እግዚአብሔር እንደጅ መጥናት ወደ እግዚአብሔር መቅረብ እንጂ ኃጢአትን እስከተለማመዳት ድረስ አድገን ግብረ ሰዶም መድረሳችን አይቀሬ ነው። ማንኛውም ሰው ቢሆን አሁን ያሉበት ሳይሆኑ የሌሉበትም ቢሆን በወንድና ሴቱ ችግር የለውም እያሉ እስካደጉ ድረስ ሄዶ ያንን ሲያልፉ ወደዚያኛው ነው የሚደርሱት። ኃጢአት ምንድነው የሚባለው? አንዲት ችግኝ ትንሽ ሆና ስትተከል ትንሽ ናት። እንዲያው ነቀል አድርገህ መጣል ትችላለህ። አንድ እጽዋት ስትተክላት ትንሽ ስትይዝ ደግሞ እያስቸገረች ትመጣለች። በደንብ ስር ስትይዝ ደግሞ እያስቸገረች ብቻን ታግለህ ትነቅላታለህ። በደንብ አደግ ስትል ደግሞ መጥረቢያ ያስፈልጋል። በደንብ ካደገ ደግሞ ሰዎች ገመድ አስረው እንዲጎትቱልህ ዛፍ ሆኖ ያስፈልጋል። ስለዚህ ኃጢአት በትንሹ ራስ ነቅለህ ልትጥላት ትችላለህ። አደግ ካለ ልታታግልህ ትችላለች። ኃጢአትን ለመተው ከለመደ ሰው በቀላሉ ስለማይተው አደግ ሲል መቁረጫ የእግዚአብሔርን ዕቃ ጦር ያዙ አይደል የተባለው ጳውሎስ የተናገረ እሱን ይዘህ በጾም በጸሎት ቆርጠህ ልትጥላት ትችላለህ። በንስሐ ቆርጠህ ልትጥላት ትችላለህ። ከዚህ አደግ ሲል ደግሞ አስተማሪ፣ መካሪ፣
ገሳጭ፣ አንተን ለመመለስ ልክ ጥሩ ጠባቂ ወደ ማስፈለጉ ወደ አጋዥነት ትገባለህ። አመሰግናለሁ መምህር፣ ቃሎት ያሰማልን። መምህር በድጋሚ መጨረሻ ጥያቄ ልጠይቆትና ትምህርቴን ዛሬ ከእርሶ ጋር የነበረን ቆይታ ቋጫለሁ። መምህር ምንድነው በመጨረሻ ከእርሶ ጋር የሚሆነኝ ቆይታ በቤተሰብ በወላጅ ላይ አሁን ባነሳነው ርዕስ ሳልወጣ በፊት ወላጆች ላይ የሚነሱ ለምሳሌ ወላጅ ቤት እየኖሩ እናት አባት ቤት እየኖሩ የማይሆን አለባበስ የሚለብሱ እናት አባት ቤት ሆኖ እንግዲህ መቼስ እያየነው ነው እና መምህር እርቃናችንን እስክንሄድ ድረስ ከነሱም አልፎ እናት አባት ራሱ አጋዥ ሆኖ እነሱ ራሱ አጭር ልብስ እየለበሱ የእውነቴን ነው የምሉት መምህር ላፕስቲክ እየተቀቡ አያለው እናቶቻችንን ራሱና በዚህ ነገር ስለ ወላጆች ስለ እናትና ስለ አባት ቀጥሎ ያሉት ደግሞ ስለ ልጆቹ መጨረሻ ላይ ማለት የሚፈልጉት ነገር ካለ መልካም። እንግዲህ አንድ ነገር ትልቋ ቤተክርስቲያን ቤት ነው። የግል የክርስቲያኖች ቤተክርስቲያን ነው። በዚያ የታነጸ ሰው ነው ወደ ቅዱስ ቤተክርስቲያን ሄዶ እስከ መጨረሻ እስከ ክርስቶስ ሥጋና ደም የሚደርሰው። የወላጆች ሚና ጥሩ በጎ ነገር ነው። ለበጎ አርአያ የሚሆን ሰው እያያደገውን ነገር ነው መጀመሪያ አርአያ የሚያደርገው አይደለ? በተፈጥሮ ዝንባሌም ቢሆን እያያደረገው ነገር ያንን አዳፕት እያደረገ በዚያ ውስጥ ስለሚያድግ አንድን ያደገበትም ማህበረሰብ እንደሚመስል ሁሉ ከማህበረሰብ ደግሞ ቤቱን ይመስላል። አንድ ሀገር ይመስላል። ከዚያ ማህበረሰብ አካባቢን ይመስላል። ጎረቤትን ይመስላል። ቤትን ደግሞ መስሎ ነው ይበልጡን የሚያድገውና ቤት ውስጥ ስነ ምግባር ብልሹነት ካለ ያንን በራሱ ጋራ ማገናኘቱ በዚያ ውስጥ ማደጉ አይቀሬ ነው። በጥሩ ያልሆነ አስተዳደግ ውስጥ ካደገ ያንን ነገር የማስቀጠል ዝንባሌው ከፍተኛ ነው። ወላጆች አንድ ልጅ ክርስትና የሚያነሱት የክርስትና እናትም እኮ የሚያስፈልገው በክርስትና ሃይማኖት ያስተማሩ አባትና እናት የሚባለው ነገር ልክ በዘመነ ሰማዕታት ነው ይሄ ነገር የተጀመረውና ያንን ነገር እያሳደጉ በሃይማኖት ደግሞ እንዲያሳድጉት ነው አይደለም። ወላጆች እንኳን ቢያሳድጉት የክርስትና አባትና እናት ግዴታ አለባቸው በዚህ ነገር ማለት ነውና ወላጆች ደግሞ ለዚህ ነገር አንደኛ ልጃቸውን በክርስትና መሰናከያ አትሁን ተብሎ መሰናከያ የሚሆኑ ከሆኑ ለአንድ ሰው መሰናከያ ከምትሆን በአንገት ላይ ወፍጮ ታስሮ ከገደል ብትወድቅ ይሻላል። መሰናከያ ለልጆቻቸው የሚሆኑ ይጠየቁበታል በእርግጥና ከምንም በላይ ግን መሰናከያ ከመሆን አሁን ከአለባበስ፣ ከአመጋገብ፣ ከአነጋገር፣ ከስነ ምግባር ወዘተ ቤት ውስጥ ብዙ ነገር አለ እድገት ውስጥና ብዙ ጊዜ እንግዲህ እናውቃለን። አንድ ቤት ውስጥ አንድ ዲያቆን ካለ ሌላ ተጨማሪ ዲያቆን አለመጥፋቱ ይጠረጠራል። ወንድ ካለ ማለት ለምን ሌላ ስላለ ሌላው ይቀጥላል ማለት ነው። ያ ዲያቆን ቄስ ይሆናል። ከስር እንደዚያ እያለ ቤተክርስቲያን ሰው የምታገኝበት ቤት አለ። ሰው ጠባቂ የምታገኝበት ቤት አለ። የሚረብሻት የሚበጠብጣት የምትገኝበት ቤት አለ። ግን የክርስቲያኖች ቤት ነው ሁሉም ቤት በስም ክርስትና በከንፈር አይደለም። በነገራችን በከንፈር ላይ ክርስቲያን ነኝ ብሎ ማውራትና ክርስቲያን ሆኖ መገኘት ይለያያል። ከንፈር ሰው በእርግጥ ቅዱስ ጳውሎስ እንደተናገረው በልቡ አምኖ በአፉ መስክሮ ይድናል። እንደ ይሁዳ የምትሆን ከሆነ ይሁዳ በአፉ ይመሰክራል፣ በልቡ የካደ ነው። እነ ጴጥሮስ ደግሞ በአፍ ትክዳለህ፣ በልብ ታምናለህ፣ ሁለቱም አያዋጣም። ጴጥሮስ በንስሐ ገብቶበታል፣ ይሁዳ ንስሐ ስላልተገባበት ጠፍቶ ቀርቷል። እና በልብም በአፍም ክርስትናው ሊኖር ይገባል እንጂ በከንፈር ላይ ክርስቲያን ሆነ ነጠላ መልበስ እሱ አይደለም። ክርስቲያን ማይተም ማሰር እሱ አይደለም። መጠመቅ እኮ የሃይማኖት መግቢያ እንጂ መደምደሚያ አይደለም። ያመነ የተጠመቀ ይድናል በሚለው አምኜ ተጠምቄ ድኛለሁ ብሎ ማሰብ መናፍቅ መሆን ማለት ነው። እንደዚያ አይደለም። ከዚያ በኋላ ያሉ ደግሞ ሕግ አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ደግሞ ያልበላ ያልጠጣስ የለውም የሚለው መልስ ይሆናል ማለት ነው። እርሱ ብሏል አይደል? በተለይ ዮሐንስ ወንጌል ምዕራፍ 6 ላይ ከመጠመቅ ባሻገር ደግሞ ምን አለ? ስጋው ደግሞ መብላት። ስጋ ደግሞ ለመብላት ምን ያስፈልግ? ንስሐ ያስፈልግ። ከሰባቱ ሚስጥራት ቤተክርስቲያን አንድ ክርስቲያን አራቱን የመፈጸም ግዴታ አለበት። መጀመሪያ ክርስትና ሲነሳ ወይንም ከመንፈስ ቅዱስ ሲወለድ በዮሐንስ ወንጌል ምዕራፍ 3 ላይ ክርስቶስ እንዳስተማረው ማለት ነው ከስጋ የተወለደ ስጋ ስለሆነ ከመንፈስ የተወለደ ግን ከመንፈስ ሲወለድ ከመንፈስ ቅዱስ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ሲወለድ
ያኔ 3 ሚስጥራት ይፈጸሙለታል ከሰባቱ። መጀመሪያው ሚስጥረ ጥምቀት ነው። ቀጥሎ ሚስጥረ ሜሮን ነው። ቀጥሎ ደግሞ ሚስጥረ ቁርባን ነው። እነዚህ 3 ፈጸመ። ስንት ይቀራል? ከሰባቱ 4 ይቀራል ማለት ነው። ቀጣይ አራተኛ መፈጸም ደግሞ ይጠብቅ። ያ ሰው ያድጋል አይደለም? ምንም እያየ ይደግ ያድጋል። ሲያድግ ኃጢአት ይሰራል ሰው ነውና ኃጢአትን ያልሰራ የለም የማይሰራም የለም። እና ሲሰራ ወደ ክርስቶስ ሥጋና ደም ለመቅረብ ካልበላ ካልጠጣ ሕይወት ስለሌለው ሕይወት ለማግኘት ሲል ይበላል ይጠጣል። ያንን ለማድረግ ደግሞ ንስሐ ያስፈልጋል። አራተኛው ሚስጥር ሚስጥረ ንስሐን ይፈጽማል ማለት ነው። ቀሪው 3ቶቹ ሚስጥረ ክህነት ነው። እሱ እግዚአብሔር የመረጠው ለክህነት አገልግሎት እሱ ያበቃው ይሾማል። ሚስጥረ ተክሊልን ያው ብዙ አውርተናል። ክብረ ንጽሕናውን ጠብቆ ቆየ። አሁን አስቸግራለች እንጂ ተክሊልን በዝቷል፣ እግዚአብሔር ያብዛልን። እሱ ደግሞ ክብረ ንጽሕናቸውን ለጠበቁ ነው። ሚስጥረ ቀንዲል ደግሞ ለሕሙማን የሚፈጸም ነው። በነገሮች ላይ የተመሰረቱ ናቸው 3ቱ። 4ቱ ግን ግድ ነው። ምን ለማለት ነው? እነዚህን 4 ሚስጥራት አንድ ቤተሰብ ፈጽሞ መኖር አለበት። 4 ሚስጥራት አንደኛ 3ቱን በአንድም በሌላ መንገድ ክርስቲያን ኦርቶዶክስ ለመሆን ይፈጽማሉ። ጥብቁ ንስሐው ነው። ለንስሐ ደግሞ ስነ ምግባር አለ፣ መጾም፣ መጸለይ ወዘተ አይደለም። እነዚህ ነገሮች ነው ንስሐ የሚያቃን የሚያስተካክላቸው። እነዚህ ነገሮች ጠፍተው ከሆነ ተበላሽተው ከሆነ አርጅተውም ከሆነ ያድሳቸዋል ንስሐና። ይሄን ነገር ለልጆች ለማሳደግ በዚህ ነገር ይሄን ነገር እያዩ የሚያድጉ ከሆነ የሚጾም የሚጸልይ ንስሐ የሚገባ ስለ ኃጢአቱ የሚጸጸት ጥሩ ክርስቲያናዊ ሰው ሆኖ ያድጋል በዚያ ቤት ውስጥ። እነዚህ ነገሮች ከሌሉ ግን እንደ የአፍ ክርስቲያን ኦርቶዶክስ ነኝ ለማለት ያክል ነው። እሱ ምንም ቁጥር ማሟያ ስለማትፈልግ ቤተክርስቲያኒቱ አያስፈልግም እሱ ነውና እንደዛ ማደግ ያስፈልጋል። ቤተሰብ ወሳኙ ነገር ለአንድ ክርስትና ቤተሰብ ወሳኙ ነው። ከቤተሰብ የተበላሸ ነገር ብዙ ነገር ሊያበላሽ ይችላል። ቤተክርስቲያኒቷም የመጀመሪያ የክርስቲያኖች ቤት ስለሆነች የክርስቶስን ቤተ መቅደስ ልባቸውን አስተካክለው ለልጆቻቸው መልካም አርያ ትተው የቀደሙ ቅዱሳን አባቶችን ፍኖት በመከተል ቅዱሳን እግዚአብሔርን የተከተሉበትን መንገድ አለ። ያንን በማሰብ ምን አገኙ አንተ በመከተላችን ምን እናገኛለን ብለው ቅዱስ ጴጥሮስ ሲጠይቀው መልስ ተሰጥቷል። ማቴዎስ 19 ላይ ያንን ነገር ለማግኘት ከእግዚአብሔር ዘንድ በጎ አኗኗር ሲኖሩ ልጆቻቸው ደግሞ በዚያ ፈለግ ይከተላሉ ማለት ነው። እነርሱ የቅዱሳን ፈለግ ልክ ከሐዋርያት የወረደልን ነገር ነው። አርዴት የሐዋርያትን የአርዴቱን ሰማዕታቱ ሊቃውንቱ የሰማዕቱን ቅዱሳኔ ሊቃውንቱን እያለ የሊቃውንቱን ቅዱሳኑ ጻድቃኑ እያለ እስከዛሬ ያለውን ያንን መንገድ በተዋረድ ያለውን ማለት ነው ቤተሰብ ማስቀጠል አለበት። የሐዋርያት ቤት ምን ይመስል ነበር? የአርዴት ቤት ምን ይመስል ነበር? ሕይወታቸው ምን ይመስል ነበር? የሰማዕታት ቤት ምን ይመስል ሕይወታቸው ምን ይመስል ነበር? የሊቃውንቱ ቤት ምን ይመስል ሕይወታቸው? ቅዱሳን ጻድቃን ምን ይመስል ነበር ሕይወታቸው? እግዚአብሔር ምን ዋጋ ይከፍላቸዋል? እውነቱስ አዋጭ ነው? የቱን መምሰል ምን መምሰል ይኖራል? እግዚአብሔር ምሰሉ አይደል የተባለው? እንግዲህ እርሱን መስላችሁ ኑሩ ነው የተባለው። እኔን ምሰሉ ስላለ ማለት ነው። እንደዚያ እርሱን መስሎ ለመኖር እግዚአብሔርን ቅዱስ ጴጥሮስ ጽፏል እንደውም በመልእክቱ ላይና ሰው በበጎነት ኖሮ ዕውቀት አግኝቶ በዚያ ዕውቀቱ በጎነት በበጎነት በመጽናት ከዚያ እግዚአብሔር መምሰል ይላል። እግዚአብሔር ወደ መምሰል የሚጸናበት መስመር እሱን በጎነት ካለው ጥሩ እግዚአብሔር ስለ እግዚአብሔር ማወቅ ብቻ ሳይሆን እግዚአብሔርን አጥብቆ ማወቅ። እግዚአብሔርን ስታውቅ ድህነት፣ እርሱ ላንተ ያለውን ፍቅር፣ እርሱ ካንተ የሚፈልገውንም ትረዳለህ። እንደዚያ ትኖራለህ እንደ ፍላጎቱ እንደ ዳዊት እንደ ልቤ ትባላለህ ማለት ነው። እንደዚያ ነው። ቤተሰብ ወሳኝ ነው። አመሰግናለሁ መምህር፣ ቃሎት ያሰማልን። አክብሮን ከሻሸመኔ ድረስ ተነስቶ እዚህ ቦታ ላይ መጥቶ የእውነት ልጅነታችንን ሳይንቁ ተመልካቾቻችንን ሳይንቁ እዚህ ቦታ ላይ ቤተ ሚካኤል ስቱዲዮ ስለተገኙ ከልብ ነው የማመሰግነው። በመጨረሻ የሚያስተላልፉት መልእክት ካለ እድል ስጦት። መልካም እንግዲህ ወጣቶችንን እኛኛ ቤተክርስቲያን ሊቃውንት አሉ ብዙ የሚያስተምሩ የተማሩ የሚያውቁ በሕይወትም በቃልም የሚያስተምሩ እነሱ አባቶቻችንን እንስማ እንከተል። መጀመሪያ የሚስተውን የሚሳሳተውን እንተው። ያው ከሰዎች አልፈን እግዚአብሔር ጋር ስንደርስ ነገሮች አይከብዱንም። በነገራችን ብዙ ሸክም ይቀለናል። ከሰዎች አልፈን ደግሞ እግዚአብሔር ጋር የምንደርሰው ወደ አባቶች ወደ ቤተክርስቲያኒቱ ሊቃውንት ተጠግተን ስንሰማ ስናውቅ ነው።
አንድ ነገር ከሆነ ነገር ይጠቀመ ይጉዳክ በየትኛው መንገድ በቀኝ በግራ በየትኛው ልሂድ የሚለው ስታውቅ ነው የምትመርጠው። ስትመርጥ መርጠህ ትክክለኛው መንገድ ላይ ትቆማለህ። ያንን መንገድ የሚያመለክቱን የአባቶቻችንን አስተምሮ ተከትለን በዚያ እንሂድ። ነገር ግን እረኛ መስለው የሚያሰናክሉም ደግሞ ስላሉ መስቀል የጨበጡ ግን ወንጀል የሚሰሩ ስላሉ እሱን ደግሞ ወንጀላቸውን ትተን መስቀላቸውን በማየት ክፉ ትምህርታቸውን ትተን በጎ የሚያስተምሩት በመስማት ሰዎች ክፉ ስላደረጉ በክፉ ፋንታ ክፉ አትመልስ ብለዋልና እኛ ግን መልካሞች መሆን አሸናፊነት እንዳለ አውቀን እንደዚያ መኖር። በተለይ የወጣትነት ህይወት አስቸጋሪ ነው። ብዙ ፈተናዎች አሉ። ለተሸነፈው ዓለም አንሸነፍ ለማለት ነው የምፈልገው። መጨረሻ ላይ ዓለም ተሸናፊ ናት፣ ዲያብሎስም ተሸናፊ ነው። እኛ ለሁለቱም ገዥ እንጂ ተገዥ አይደለንም። ለተገዢዎቻችን እነሱ ገዝተውን እንዲኖሩ አንፍቀድ። ኃጢአት ባሪያ ባንሆን፣ የዓለም ባሪያ ባንሆን፣ ግን ከዓለም የሆነ ነገር ሁሉ የሚጨልምበት ቀን፣ የሚያበቃበት ቀን፣ የሚቆረጥና የሚጣልበት ቀን እንዳለ አውቀን በበጎ ስራ በምግባር በሃይማኖት በጎ ሩጫ ቅዱስ ጳውሎስ ለጢሞቴዎስ ሲጽፍ እንደተናገረው ሩጫ መጨረሻ ሁለት ነገር አለው፣ ማሸነፍ ወይ መሸነፍ ነው። ሃይማኖታዊ ሩጫ ነው ነው። ሃይማኖታዊ ሩጫ መጨረሻ ላይ እንግዲህ ሩጫ የሚያበቃው ስንሞት ነው አይደለም። ዓለም ስንሮጥባት ነው። ሰው ገና ሲወለድም ይፈራገጣል ይሆነ እንዲቀጥ ብሎ እንደ ሐውልት ቆሞ የኖረበት ሰው የለም። ዓለም ላይ ይንቀሳቀሳል። ሩጫ ነው በቃ። ዓለም ሩጫ ቦታ ናት። ስራ የምትሰራባት ቦታ ናት። በዚህ ስራ ልክ የሚከፈልክና በሰራው ስራ ልክ ስለሆነ ሃይማኖት ተጋድሎ ላይ መጠንከር። ሩጫ ሮጠ በጎን ተጋድሎ ሮጠ በጎን ተጋድሎ ተጋድለ መጨረሻ ላይ በህይወት ፍጻሜ አንድ ነገር ትይዛለህ፣ ማሸነፍ የሚባለው ነገር። ማንን ነው የምታሸንፈው? ስጋዊ ፍላጎት። ማንን ነው የምታሸንፈው? የዲያብሎስን ስራ እርሱን ራሱን። ማንን ነው የምታሸንፈው? ዓለምን። እንደ አባቶቻችን ቅዱሳን ማለት ነው። ማንን ነው የምታሸንፈው? ራስህ የስጋ ፍላጎቶችህን ለነፍስ በማስገዛት ማሸነፍ። ማንን ነው የምታሸንፈው? ክፉ ሐሳብን፣ የዓለምን አምሮት በጥቅሉ እነዚህ ነገር ማሸነፍ ማለት ነው። መሸነፍ ደግሞ አለ። በእነዚህ ነገሮች የስጋ አምሮትን፣ የዓለም ፍላጎትን፣ የዲያብሎስ ሐሳብ እያስተናገድን ከኖርን መጨረሻ ላይ ሩጫው በምንድን ነው የሚደማደመው? በመሸነፍ። ስለዚህ እንደ ሩጫው ፍጻሜ ሁለት ነገር አለው። እንደ ተሸናፊዎቹ እንዳንሆን እንደ አሸናፊዎቹ እንሆን ነው። አመሰግናለሁ መምህር፣ ከልብ ነው የማመሰግነው። ቃሎት ያሰማልን። ከዚህ በለጠ በቤቱ ተገኝተው የሚያገለግሉ ሲያድርጎት። እንግዲህ ተመልካቾቻችን ብዙ ትምህርት ታገኛችሁ ባለሙሉ ተስፋ ነኝ ማለት ነው። መምህራችን እንግዲህ ጉባኤያቸውን ትተው በእውነት በምዕራብ አርሲ ሀገረ ስብከት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘዋውሮ በጉባኤ አገልግሎትም ሆነ በቀናይነት በመንፈሳዊነት ህይወት ያላገለገሉበት አካባቢ የለም። እውነት መምህራችን ትልቅ ጸጋ ያላቸው መምህር ናቸው ማለት ነው። እየገባችሁ መምህራችን የቲክቶክ አካውንት አላቸው፣ እንደዚሁም ደግሞ የዩቲዩብ አካውንት አላቸው። እየገባችሁ ሰብስክራይብ እያደረጋችሁ እንደዚሁም የቲክቶክ አካውንት ላይ እየገባችሁ ስብከቶች፣ የተለያዩ ትምህርቶች አሉ። እዛ ላይ እየገባችሁ ፎሎ እያደረጋችሁ መምህራችንን እንድታበረታቱት ለማለት እፈልጋለሁ። መምህር በመጨረሻ ጊዜ ማመስገን የሚፈልጉት ሰው ካለ እድል ልስጦት። መልካም። እንግዲህ ብዙ የሚመሰገኑ ሰዎች አሉ። ስለ ሁሉም ነገር መጀመሪያ እግዚአብሔር ይመስገን። ሰው ሆነን በራሱ እንድንቆም ስላደረገ ማለት ብዙ ጊዜ የሚደንቀኝ ነገር እኔ እግዚአብሔር ስራው ነውና ስለ ስራ ሁሉ ይመስገን። አሁን እንድንገናኝ እንድናወራ ያደረገ እግዚአብሔር፣ በኋላ ስለሚሆነው ነገርም ደግሞ እሱ ያውቃል፣ እኛም ማናውቀውን ጭምርና እሱ ሁሉም ለበጎ ነገር አድርጎ በቃ ፍላጎታችንን ጭምር ሳይነሳን ማለት ነው። እንደውም ሳንጠይቀው እንደተባለው ቀድሞ የሚያስፈልገንን እያደረገ ለዚህ ቀን ሰዓት ያደረሰ እግዚአብሔር ነው። እንግዲህ ባለማወቅ በእውቀት ጉድለትም የተሳሳትነው የሳትነውን ነገር በአባቶች ትምህርት ይታረማል። እግዚአብሔር ይመስገን። በቤተሰቦቼ ለሃይማኖት በጣም ቀናኢ ናቸው በነገራችን ላይ እና በተለይ እናቴ በጣም ቤተክርስቲያን ማለት በቤተክርስቲያን አገልግሎት ውስጥም በመማር ውስጥም በማገልገል ዛሬ አልፌ የምንደርስ የእናቴ ተጽዕኖም ጭምር አለው። ምክንያቱም እንዳውቅ በጣም ትፈልጋለች። ለቤተክርስቲያን አገልጋይ ሆኜ እንድገኝ ትፈልጋለች እና እንግዲህ ስለ ሁሉ ነገር ስለሷም
ሌሎች በጎ ጓደኞችም ዛሬን ስላደረሰን ስለ ሁሉም ነገር በመንገድ በሕይወት ስለሆነው ነገር ክብሩን እግዚአብሔር ይውሰድ። አመሰግናለሁ መምህር። ከእርሶ ጋር ዛሬ እንግዲህ ጥሩ ቀን አሳልፈናል፣ ጥሩ ጊዜ አሳልፈናል። እግዚአብሔር ከዚህ በላይ ጸጋውን ያብዛልዎት፣ እውነት አይጥፉብን። በቤት እንግዲህ እዚህ ቤት ተገኝቶ ብዙ ነገሮች ነው እያታሰበ ያለው። የተለያዩ መንፈሳዊ ነገሮች ናቸው እዚህ ቦታ ላይ ለተቸገሩ ሰዎች ቃለ ወንጌልን ማድረስ። በነገራችን ላይ አገልጋዮች በጣም ያንሳሉ መምህር፣ እግዚአብሔር በሚያውቀውና አገልጋዩ በተቻለ አቅም አገልግሎትን ለማድረስ ያክል ነው ዛሬ እርሶም ከሻሸመኔ ድረስ እርሶም እኛን አክብሮ እዚህ ቦታ ላይ የተገኙት ማለት ነው። መምህር ከዚህ በበለጠ እግዚአብሔር ጸጋ በእድሜ በጸጋ ይባርክሎት፣ እናቶትንም እንዳሉ እግዚአብሔር ይጠብቅሎት። አመሰግናለሁ መምህር። እንግዲህ ዛሬ ይሄንን ፕሮግራም እርሶም እዚህ ቦታ ላይ እንዲገኙ አብነት የሆነው ቤተ ሚካኤል ስቱዲዮ ነው ማለት ነው። ይሄ ቤተ ሚካኤል ስቱዲዮ እንግዲህ የተለያዩ ዝማሬዎችን ይሰራል፣ ስብከቶችን ይቀርጻል፣ እንደዚህ ኢንተርቪው ያደርጋል፣ የተለያዩ ትምህርቶችን እንትን ይላል ማለት ነውና በዚህ በመጨረሻ ቤተ ሚካኤል ስቱዲዮንም እንዲያስተዋውቁልን እንፈልጋለን። መልካም። እንደዚህ ለሃይማኖት ቀን ላይ ሆኖም ሰዎች በነፍሳቸው ዓለሙን ሁሉ ቢያተርፍ ግን ነፍሱን ቢጎዳ ምን ይጠቅማል እንዲል ደግሞ እንደዚህ በሚዲያው ተደራሽ ሆነው ልክ ለዓለም እንደምንሮጠው ሁሉ ባገኘነው አጋጣሚ እንኳን ቁጭ ብለን ሚዲያ ላይ ክርስትናውን እንድናውቀው ክርስቲያናዊ መንገድን ደግሞ እንድንረዳው እንደዚህ መስራት ከሚሰሩ ሰዎች መካከል ቤተ ሚካኤል እንግዲህ አንዱ በመሆኑ ምስጋና የሚገባው ነው። በርቱ፣ ጠንክሩ ነው የምለው። ሌሎች የተሻሉ ደግሞ የሚያስተምሩ ሰዎች ለክርስቲያኖችን ጥያቄ ሊመልሱ የሚችሉ ሰዎችን በመጋበዝ ለምታደርጉት እንቅስቃሴ እግዚአብሔር ይርዳችሁ። የምትሰሙት ሰዎች ደግሞ ሚዲያውን የምትከታተሉ ሰዎች መስማት ከስተት ይመልሳል፣ ማወቅ ከጥፋት ይታደጋልና እንግዲህ ወደ ማወቅ እግዚአብሔርንም ወደ ማወቅ ለመድረስ በዚህ አይነት ትምህርቶችን መከታተል በጎ ነውና ተመልከቷቸው፣ ጠይቋቸው። ብዙ መምህራን ጋራ አገልግሎትም የሚያገለግሉ ስለሆኑ እሳቸው ወንድማችንም ዘማሪ ፍቅሬ ማለት ነው። ስለዚህ በመጠየቅ ጥያቄዎቻችሁ ለሁሉም ጥያቄ እግዚአብሔር በዚህ ቤት መልስ ይሰጣቸዋል ብዬ አስባለሁ። አመሰግናለሁ መምህር፣ እግዚአብሔር ያክብርልን። ተመልካቾቻችን እንግዲህ ከዛሬ ከመምህራችን ጋር ያለንን ቆይታ በዚህ ጨርሰናል ማለት ነው። ሁላችሁም ቤተ ሚካኤል ስቱዲዮ ዝማሬ መስራት የምትፈልጉ ሰዎች ስልክ ቁጥራችንን ከስር እናስቀምጥላችኋለን። በስልክ ቁጥራችን እየደወላችሁ ዝማሬ መስራት ትችላላችሁ። በሀገር ውስጥም ከሀገርም ውጭ ያላችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እናመሰግናለን። ቸር ቆዩ።